የፍቅር ህይወት ላይ ናችሁ የፍቅር ብቻ ሳይሆን ሽምግልናም ተልኳል በዛ ደግሞ ትግራይ ሲባል በጣም ነው የሚፈራው አሁንም ድረስኛ ሀገር ያው ደፍሬ ስለመጣሁ ነው እንጂ ይፈራል ለመጠየቅ ስታስብ እሺ ትባላለህ እንዴም ትባላለህ የዛን ቀን እንዴት አለፍከው ፈርተ ነበር ወይ ቲክቶክ ላይ ራሱ የኔን ፎቶ ሲፖስት ምናምን የሆነ መቼ ነው የምታርዳት አይነት ኮሜንት ይጻፋል የሆነ ስሜት እየተሰማኝ ነው አንቺ ምን ይሰማሻል ምናምን አልኳትና ከዛ ሰው ልትናገር አልቻለችም እሷ የአሸንዳ ቅርበት አካባቢ ሲሆን አሸንዳ እኮ እንደዚህ መቀሌ ይከበራል ምናምን አልኳትና አውቃለሁ ቆይ ሲሆን ነገር አማቻቻለሁ ምናምን ብላ አማቻችታ እንደምንም ብላ መጣች አሸንዳ 12 ቀን ለማጣራት ታሰርኩ እሱም 12 ቀን በ11 ታሰርን በ23 ወጣን በዛ ሰዓትማ የፍቅር ጥያቄ ሳያቀርብላት ማለት እንትን ሁሌም ጠይቃት ነበርኩ ትንሽ ቀን ዝም ብያለሁ አንድ ወር ነው እየፈራሁ የፍቅር አካል ወንድ ነው for the first time ከምስኪና ጋር ስትገናኙ በምንድን ነው የተገናኛችሁት ሁለቱ ህዝብ ቢጣላ እኮ ሁለቱንም መጉዳት አልፈልግም የሚል ልጅ ነው የምፈልገው ነው ማለት ነው ላውያ በጣም የርቀ ምስግና ተብሏል ስም አውጥታችኋል ወይ አሁን የሚወለደው ወንድ ከሆነ ወይ ሴት ከሆነ ትግራይ ደነግጣ አማራ ልጅን ደርሳ አማራ ደነግጥ ትግራይ ነው ደርሰው የዛኔ ወድቄ ያነሳኝ ጋሽ መሐመድ ወደዚህ አድርሶ ህይወት ጀምሬ አሁንም ደግሞ ከፈጣሪ የተሰጠኝ በረከት አለ ለህዝቤም አሁን መናገር ፈልጋለሁ ባንተ ልጀምር ለህዝባችሁ ምትናገሩ የፈለጋችሁት ነገር ምንድነው በጣም ነው ማፈቅረሽ በጣም ነው ወድሽ በቃ ለኔ አንቺ አለሜ ነሽ ሰላም እዝመደው ሽምዓ ህዝቢ ኣብ ገለ ፕላስዩ ኣነ መዳለውን መቅረብን ጌታ ገብረያ ኢሎም አንቲ ጋሻይ አይፋልጠኩም ኦሬዲ ትፈልጥዎ ይኹም ዳርጋ ቤተሰብና እዩ ናይ ገለ ፕላስ ቤተሰብ እዩ ተረጋጋሚ ታሪኹ ኣብ ገለ ፕላስ ናኹም ተመልከተና ቀረብናይና ተገዳላይ ምስግና ኢሎም አንቲ ጋሻ ገረልኩም መጽለለኹ ታዩ ሓድሽ ነገር ሃልዩ ኮይኑ ምስግና ናብ ገለ ፕላስ መጽዩ ለብልሕተኹም ደሞ أنا أول تاريخ مستمع أخو بتعمي دس للني دس حقني لجرم بزحت تاريخات اللوه تقرأ لي مسكنا تحاونا نبرخ جنينة كأكل حزو دمو خالق فقرة وجنينة سريحو مس فقرنيو نازي ناب ميدانا حزب ما تقولوا مالتينا يا قاع دس لكم قاع نازل أحقاق لك هذا اللي مسكنا مجمرة آمين بتعمي صبغ يا تملكتنا تعمي دس لبل سفيح الأخوانات أن حتى نجبرينا بهمي متفاليطهم تا المصد حفتناون ات صبق لغورلو حزبي امحرا تولديتيا او تولدا او لعبيتيامو بهمي يوم تفاليطهم لبلون ناي خلنا حتى يخونيمو እዚ ቪዲዮ እዚ ናብ ብዙሕ ሰብ ንኽባጻሕ ሼር ወይ ድማ ላይክ ክትገብሩ ብትሕትና ሓትት እናተመልከትና ብምኽንያት እታ ሓፍትና ተዛራበይት ኣምሓርኛ ስለዝኾነት ዋላ እኳ ደርጓዕጓዕ እናበልና ኣምሓርኛ ክንሙክረና مسكناوكا نشتي للمدة مثل أمحارنيا أتنقول قال محتت بقانقا أمحارنيا يمو أزي تردوا لنا تحتنا نحط تملكتنا ماتيو سنعت عن حيت ممكن دنا متأجو ممكن دنا قيان سمشن أستوكين سمي فتو معلمو بالالو يتني تولد شو يتني أدك شو استي سلسو قلجلي ያው የተወለድኩት ሻረብት ነው ማለት ይቻላል እዛ ባልወለድም ብዙ እድሜ እዛ ነው ያሳለፍኩት አዲስ አበባ ተወልጄ ወደ ሻረቢት ቤተሰቦቼ ሲሄዱ አብሬ ሄድኩ እና ብዙ እድሜ ነው ያሳለፍኩት ሻረቢት ነው እንዴት ነበር አስተዳደግ እዛ የነበረው ኮሚኒቲ እንዴት ነበር ያው ያደኩት ከአባቴ ጋር ነው ልክ እንደምስግና ዲሴብል ነው እግሩ ያማዋል እና በዛ አጋጣሚ ማንኛውንም አካል ጉዳተኛ እንዳልጠላ አድርጎ ነበር ያሳደገኝና ከእህቴ ጋር እሱን ያሳደገን ያባቴ ያሳደገኝ ማለት እናቴ አለች ሁሌም ከጎኔ ነች አብረን አንኖርም እንጂ ሁሌም ከጎኔ ነችና ያው በዚህ መልኩ ነው ያደኩት አንደኛ ደረጃንም እዛን የተማርኩት ሻረቢት ላይ መዋለ ህጻናት አዲስ አበባ ጀምሬ ሻረቢት አንደኛ ደረጃ ገባሁ ሁለተኛ ደረጃን እዛን የተማርኩት ከዛ 12ኛ ክፍል ውጤት አልመጣልኝም ደብረ ብርሃን ከተማ ገባሁኝ አንደኛ አመት ኮሌጅ ከዛ ተመልሼ ወደ ሻረቢት መጣሁ አሁን የሌቭል 4 ተማሪ ነኝ እዚህ መቀሌ ነው የምማረው
ሌቭል 4 ማለት ነው ወደዚህ ቀየርሽ? ሌቭል 3ኛ አመት ላይ ወደዚህ ቀየረ። እዚህ ነው መማረው ዘንድሮ ማለት ነው። ጥሩ። ያው ምስግና ያው ታሪኩን ታውቂያለሽ አንቺን በሰፊው ትግራዋይ ታጋይ ነው። ስለዚህ ያው አሁን እዚህ እንግዳ ያደረኳችሁ የፍቅር ህይወት ላይ ናችሁ። የፍቅር ብቻ ሳይሆን ሽምግልናም ተልኳል። አዲስ ነገርም አለ። ካንቺ ልጀምርና እንዴት ነው ፎር ዘ ፈርስት ታይም ከምስግና ጋር ስትገናኙ በምንድን ነው የተገናኛችሁት? መጀመሪያ የተገናኘ ነው የሆነ ያው ነው ስለሱ የታሪክ ቆይቷል። ግን እኔ ከረፈደ ነው ያወቅኩት። ማለት ሻሮብ ትንሽ የጸጥታ ችግር ስላለ ኢንተርኔት ምናምን የለም፣ ቲክቶክ ምንም አይነት ሚዲያዎችን አናይም በስልክ። ከዛ አዲስ አበባ ለፓስፖርት ቀጠሮ ነበርኝና የአዳማ ልጆች ጓደኞች ነበሩኝ። ከዛ ደውለው ቴክስት ይመጣል የለ ፓስፖርቱ ሰጅ የሚል ለኛ ደርሶናል ላንቺ አልደረሰሽም ወይ ምናምን ሲሉኝ አይ አልደረሰኝም ምናምን ብዬ ፓስፖርት የተመዘገብኩበት ሰውዬ ደላላው ጋር ስደውል ነበረ በንዴት እንዴት ነው መጥቶ የኔ ያልመጣ ምናምን ብዬ እሱ ስደውል ወደሱ ሄደ። ቁጥራቸው ትንሽ ይመሳሰል ነበር። ከዛ ወደሱ ሄደና ጠራ። በጣም መሽቷል ምናምን። ከዛ ስንት ሰዓት ነበር? ሰዓቱ ወደ 3 ሰዓት አካባቢ እሱም ተኝቷል መሰለኝ በሰዓቱ። ከዛ አክስቴ ጋር ነበርኩኝ አዲስ አበባ። እናትና አባቴ በተለያዩ ሰዓት ግማሹን እድሜን አሳድጋኛለችና እዛ ሆኛይ የሰው ትዳር እንዳትበጠብጪ ምናምን ይቅርታ በይ አለችኝ። እዛ ይቅርታ በስተት ነውና ቤት ቴክስት አደረኩለት። ምናልባት ባለ ትዳር ከሆነ ብዙ ችግር ይፈጠራል በሰዓቱ። አይ አላነሳውም። ጠራ፣ ቴክስት ላኩለት። እዛ ወደዛው ለደላላ ደወልኩኝና ትንሽ ጠብቂ ይመጣልሻል ምናምን የነሱ ከመጣለኝ በቃ እኔም ተኛሁኝ። ከዛ በሲነጋ ደወለ። ሲደውል ማንሳት አልፈለኩም ነበር መጀመሪያ ማለት የተሳሳተ ቁጥር ስለሆነ ምን እለዋለሁ ብዬ ስላሰብኩኝ ዝም አልኩት። ከዛ ቴክስት ሲልክልኝ አማራ ለመሆኑ ገባኝ። ከመይ የሚል ቴክስት ነበረ። እስቲ ምን ታካልካሽ ነው ምን ያልካት? እንትና ተደውል ኒርና ከሰላም ደኸለ ይርና የና ቋንቋና በአማርኛ ላድርገው አይደል? እንትና ደውዬ አያነሳም እንጃ ብሎክ ነው ያደረገች መሰለኝ። ታዲያ ደውለህ ብሎክ አስገባኝና ምናምን አልኩት። ከዛ ሴት ነኝ አለችኝና ዋይ እሺ። ከዛ ከፈተችው ደወልኩላት። በትግርኛ ነው በትግርኛም በአማርኛ ሁለተኛ ከዛ የሆነ ከመይ ምናምን ሲል የሆነ ወንድ መስየውም ነበረ። ከዛ እኔ አማርኛ ነው የምችለው ሲቀጥል ሴት ነኝ ምናምን አልኩትና ታሪኩን ምናምን ነገር ከየት ነህ ምናምን ስለው ከዛ ተደዋወልን። ከዛ በኋላማ ቅርታ ነው የሚባለው ስልክ አይዘጋ ምናምን ሲለኝ ተደዋወልን። እዛው ሆኜ አዲስ አበባ ሆኜ ተደዋወልንና ስለ ታሪኩ ምናምን አጫወተኝ። የነሸት መስሎኝም ነበረ። ከዛ ወዲያውኑ ነው ላክስቴ ነገርኳት። ከዛ ውሸት አይደለም እኮ ምናምን ሲለኝ ወደዛው ልክ አዲስ አበባ እንደገባው ቲክቶክ ምናምን ከፍቼ ምናምን ሳይ አጋጣሚ የሱን ቪዲዮዎች ምናምን እንትን መጣልኝ። ኢንተርቪዎቹ ታሪኩን በስፋት ተዘግቧል። በስልክ ከነገረኝ በላይ ብዙ እንትኖች ላይ ቲክቶክ ቪዲዮዎች ላይ ምናምን ሳየው ላክስቴ ምናምን ነገርኳትና በጣም ይገርማል ምናምን አልሽኛው። እኛ ለወሎ ቅርብ ነን ግን ይሄን ታሪክ አናውቅም። የትግራይ ሰራዊትም ከኛ ጋር ገብተዋል ግን ያው አልሰማንም ነበር። ይሄን ታሪክ አናውቀውም። ከዛ በቃ በዛ አጋጣሚ ማውራት ጀመርን ምናምን። ከዛ ያው የተፈጠረው ነገር እሱም ቤተሰቡን አጥቷል፣ እኔም ቤተሰቤን አጥቼበታለሁ በጦርነቱ ማለት ነው። ግን በቃ ቂም አያስፈልግም፣ በዛ ላይ ወጣቶች ነን። ከዛ በቃ በዛ አጋጣሚ ማውራት ጀመርን። ከዛ በቃ ወደ ፍቅር ህይወት ገባና ኦኬ። አሁን እንዳልሽው እሱም ቤተሰብ አጥቷል፣ እኔም አጥቻለሁ ብለሽኛልና በውጊያው ከትግራይ የተያዘ ውጊያ በነበረበት ሰዓት ነው ወይስ ብዙ ጊዜ ሸዋሮቢት ነው በማቀው ብዙ ጊዜ ራብሻ ነበር? የተለያየ ጊዜ የተለያየ ታጣቂ የትግራይ ሰራዊት እንደውም ከኛ ጋር የተያያዘ ነው። ከትግራይ ሰራዊት ጋር የተያዘው ጦርነት ሲባል ብዙ ጥፋት ይጠፋል እና በትግራይ ሰራዊት ምክንያት ያው እንደሱ የቅርብ ዘመዶቼን ምናምን ባይሆንም
የሆነ የለመድከው ሰው ጎረቤት ጓደኛ ጦርነት ላይ ገብቶ ምናምን የሚሞቱ ብዙ ሰዎች አሉ። በእንደዛ አይነት ስላለ በዛ ደግሞ ትግራይ ሲባል በጣም ነው የሚፈራው። አሁንም ድረስኛ ሀገር ያው ደፍሬ ስለመጣሁ ነው እንጂ ይፈራል። ወደዚህም ስመጣ ረታያት ፈሪም ወይ ምናምን የሚለኝ ብዙ ሰው አለ። እዚህ ምን በምንድን ነው የምትፈሪው? ያው ጦርነቱና ሰው የሚያስበው በጦርነት ሰዓት ስለመጡ በቃ ሁሌም እዚህ ጦርነት ይመስለዋል ሰው እንደዛ ነው የሚያስበው። እና በዛ ምክንያት እኔ በማቃቸው ልጆች ብዙ የጠፋ ነገር አለ። ግን ደግሞ እሱም ወንድሙን አጥቷል፣ ታላቅ ወንድሙን ከኔ በላይ እኔ ለዛውም ቅርብ ቤተሰብ አለ። በዚህ ውጊያ ብዙ ሰው አጥተናል እንደ ህዝብ። ብዙ የትግራይ ተወላጆችም ብዙ ሰው አጥተዋል። ያማረም እንደዛው የሆነ ካነሳው ውስጡን ብዙ የሚነሳ ነገር አለው። ግን ከተውከው ምንም ማለት አይደለም። ያው የሞተው ሞቷል፣ ያለው ደግሞ ለፍቅር መኖር ብቻ ነው ያለበት ብዬ አስባለሁና በዛ መልኩ ነው ማውራት የጀመርነው። ምስክና ወደ አንተ ልምጣና ባንተ ኬዝስ እንዴት ነበር? መጀመሪያ ስታወራ የነበረው ታሪክ ስትነግራት እንዴት አገኛት? ከመጀመሪያው እንጀምር። እና ታሪክ ምናምን ሁሉም ነገርኳት። ሲነግራት ምናምን ማለት እንትን ካየችው በኋላ ነው በደንብ ያመነትና እያለቀሰችም ደውላል ነበር። ደውላም አለቅሳለች ካየችው። እኔም ከነገርኳት በኋላ አይታ እያለቀሰች ነበር። እያለቀሰች አይዞህ ምናምን ምን አለ ምን ያስፈልግህ ምን ያግዝህ ምናምን አይዞህ ብዙ ነገር ትለኝ ነበር። ከዛ ታክመሃል? አዎ ታክሜያለሁ ምናምን። ከዛ ለአንዳንድ ነገር ይሆናል ብላ ብር ላከችልኝ። ከዛ አያስፈልግም ያልኳት እሷ በግድ እንትና ደስ ይበላት ብዬ ተቀበልኩ። ከዛ አሁን ሲገልጸው ያው ብር ልከሽለት ነበር። አንቺም እንዳለኝ ኢንፎርሜሽን ሰው ላይ ተጠግተሽ ነበር አዲስ አበባ ላይና ከታምጣሽ ነው ብር ላክሽለት? 12 ልክ እንደጨረስኩ ዲኤስቲቪ ፕሮሞሽን ሰርቻለሁ ለ2 አመት ከ12ኛ ክፍል በኋላ ማለት ነው። እና ዲኤስቲቪ ፕሮሞሽን ሰራ ነበረ በ12 ካርድ ገብቼ እና በዛ ምክንያት ብር ምናምን ዴላ አላጣሁም ነበር። ያው መጀመሪያ ሰሞን ማለት ነው። ከዛ በኋላ እሱ ድጋሚ ቀዶ ጥገና ተደርጎለታል። እና ያው ያኔ ነበር የተቸገርኩት። ግን በቃ በጣም ያሳዝነኝ ነበር። አሁን ሲገልጽ ያለቀስሽ የደወልሽለት ሰዓት ነበርና ምንድነው ታሪኩ? በጣም ከባድ ነበር ማለት የኔ ቢሆን ብለ ስታስበው ያው እኛ ጋር ትንሽ የጦርነት ነገር እናውቀዋለን። ሸዋሮቢት በጣም ብዙ ስቃይ ነበር። እኛ ጦርነት ላይ ገብተን እንደነሱ ይሄን ያህል ፈተና ባያልፍብንም በእግራችን ብዙ ኪሎ ሜትር እየሄድን የምንሸሽበት ሰዓት ነበረ። እኔ ዓመተ ምህረቱ ከ2013 ምናምን ጀምሮ ማለት ነው በትግራይ ሰራዊት ሳይሆን በሌላም በጣም በጦርነት ሀገሯ ታዋቂ ነች ሲጀመር ሸዋሮቢት ሲባል እና በሰዓቱ ዲኤስቲቪ ፕሮሞሽን ሰርቼ ፓስፖርት አወጣለሁ አንዳንድ ነገርም ለራሴ ያደርግ ነበር። በዛ ነበር እንትን ያልኩለትና ከዛ በኋላ ማውራት ጀመርን። የሆነ ታይም ላይ ደግሞ እዚህ ጋር አመመኝ ምናምን ብሎ አይታየው ማለት ቁስል ያለበት ሰው ነው በአባቴ አውቀዋለሁ። የአባቴ ተፈጥሮ ቢሆንም ከዛ በኋላ ደግሞ በሰው ሰራሽ አደጋ እንትን አይልም። በአንድ እግሩ ነው ያሳደገኝ፣ አንድ እግሩ አይሰራም። እና ሄደህ ታየው ምናምን ስለው ብርድ ነው ምናምን የሆነ ጓደኛው ጋር የሆነ ድግስ አምሽቶ ምናምን ለ3 ቀን ነው ምናምን ነበርና አይ ብርድ ነው ምናምን ሲለኝ አይ ብትታየው ጥሩ ነው እና ሐኪም ያየው ነገር ይሻላል ብዬ ሲሄድ ቁስለ ኢንፌክሽን አለበትና መጠረግ አለበት ምናምን ተባለ። ከዛ ቤተሰቦቹ ደግሞ ምን ስራ ላይ እንደሆነ አላቅም ብቻ ቤትም ብር አልነበረም ያው ያጋጥማል። እና የሆነ ለጓደኞቼም ኮሌጅ ነው መማረው ሸዋሮቢት 2ኛ አመትን ስመጣ ለመናገር ፈልጌ ነበር። ግን እንዳልኩ አብዛኞቹ ለትግራይ ያላቸው አመለካከት በዛ ላይ ለሚዋጋ ሰው ጥሩ አልነበረም። ከነሱም ማግኘት አልቻልኩም። ጠይቂያቸው ነበር። እዛ ምናልሽ ሪአክሽናቸው እንደዛ ስትጠይቂያቸው ማለት ኤክስፔክት ያደርጉም ብዙ ጊዜ ያው ብዙ ሰው ሞቶበታል ቤተሰብ ሸዋሮቢት የሆነ በቃ በተኩስም ተባራሪ መጣው ዞሮ በትግራይ ነው የሚሳበበው። እና በቃ እንዴ አንዳንዶቹ ወራኔ ወንድሜ እንደዚህ ሆኖ ወቴ እንደዚህ ሆና ስለዛ ከሱ ልጅ ጋር ማውራት አቁሚ ምናምን የሚሉ ጓደኞችም ነበሩ። እና አይ አሁን አመት ሊሞላን መሰለኝ ሊያልፈን ነው እንጂ እና እዛው ሁሉ አመት ላይ እዛው ለወር ላይ ስናወራ አብዛኛው ሰው አያውቅም እንደምናወራ። ምክንያቱም እኔ ምፈራለሁኝ
እዛ ደግሞ ሌሎች ታጣቂዎች ምናምን ስላሉ ምናልባት እንደዛ እንዳይሉኝ ብዬ አንዳንድ ሰዎች ደግሞ ስልኬ ላይ ምናምን ሲያዩት ምንሽ ነው ጓደኛዬ ነው ስላቸው አያምኑ ነበር። ከዛ ድረስ እንዴት ተገናኝታችሁ ምናምንና በቃ በዛ አጋጣሚ ቤተሰብም ላይ ብር አልነበረም። እንደዛ ሞከርኩ አላገኘሁም። የጓደኞቼን ስልክ ይዤ ቤት ላለመቆጣት ስልኬን ሸጬ ላኩለት። እንደ አጋጣሚ ሆኖ እኔ ስልክለት ቤተሰብ ምንም ጨመረና እንትን ተባለ። ኢንፌክሽኑ ደግሞ ቆይታ ቢሆን ኖሮ እግር እስከ መቆረጥ ይደርሳል ምናምን ተባለ። ከዛ ዳነ ታከመ ምናምን ጨረሰ። በጣም ደስ የሚል ታሪክ ነው። በአንድ የተሳሳተ የስልክ ጥሪ ይሄ ሁሉ አምላክ ሁሌም ካለው ያንተ የሆነ ሰው ያንተ ነውና ወደ ምንም አትሄድም። የሱም ኤግዛምፕል ናችሁ። እንደገለጻችሁት ግን አንዴ ስልክ ትደውላለህ አይደል በስተት ከዛ ፈረስት ኮሙኒኬሽን አለ ታሪኩ ነገረሽ አሳዘነሽ ምናምን ከየት ነው ምናምን ስንባባል ነው። ከዛ እንዴት ቀጠለ ፊሊንግ ማለት እንዴት ነው የቀጠለው ወደ ፍቅር ህይወት? ከሱ በፊት ደብረ ብርሃን ስማር አንድ አመት ደብረ ብርሃን ራቅ ብሎ አማራ ክልል ቢሆንም ኢንተርኔት ቢዘጋም ራቅ ብሎ ከአንዳንድ ቦታዎች ታገኝ ነበር። ከተማም ስለነበረ በጣም ጦርነትም ብዙ ስለሌለ ዋይፋይ ምናምን ታገኝ ነበር እና አዝመራ ቲዲኤፍ ሳና አቃታለሁ አናወራም ግን እንደዚህ አቃታለሁ። በቲክቶክ ነው በቲክቶክ እጃና እግሯ ተጎድቷል ምናምን ብዙ ጊዜም ላወራት ሞክሬያለሁ ፍቃደኛ አይደለችም እና ስለሷ ያለውና በቃ እንደዚህ አይነት ሰዎችን ማየት በጣም ያስደስተኝ ነበር። ለአንዳንድ ቲዲኤፎች እየደወልኩም ለመግባባት ሞክር ነበር እና በቃ ያው አባቴ ብዙ ጊዜ ምንም ለመስራት አንድ አካል ጎደለ ተብሎ አለ መስራት በጣም ከባድ ነው ይለኝ ነበር አባቴ ማለት ነውና እኔ እዚህ ዛሬ ሙሉ ሰው የሆንኩት ዘንድሮ ትምህርት ጨርሳለሁ በቃ እዚህ የደረስኩት በሱ ነው። ግን ጉዳተኛ ነኝ ማስተማር አልችልም ብሎ እኛንም ትቶ የራሱ ኑሮ መኖር የሚችል ሰው ነበር። ግን በቃ በዛ መሃል አልተወኝምና እንደዚህ አይነት ሰው ሳይ በጣም ውስጤ እንትን ይላልና ሳንሳያት በጣም ነው የተረበሽኩት። ደብረ ብርሃን በቃ የሆነ ውስጤ ምናምን ይረበሻል። በሷ ምክንያት ብዙ ቀን አልቅሼ አውቃለሁ። አንድ እጇ ተጎድቷል፣ አንድ እግሯ ተጎድቷል ምናምንና ጌታዬ ሆይ ተመስገን። የሰው ልጅ መቼም ብዙ ጊዜ ያማርራል ግን እንደዚህም ተሆኖ መኖር ይቻላል እና በዛ አጋጣሚ የነልርቀውም አልፈለኩም እና ገና ከልጅነቴ ጀምሮ የትግራይ ጉጉት አለብኝ። ጋብቾችም አሉኝ ትግራዮች ያው ነው ተወልጄ ዘር ምናምን ባይኖረኝም በጋብቻ መልኩ አሉ ቤተሰባችን ውስጥ እና በቃ አጋጣሚ ልቷል ፈለኩም እና ደግሞ ቀይ ፈጣሪ ፍቃድ ስለሆነ ነው እንደዛ ማውራት ጀመረን ምናምን። ግን መቀሌ መጣሉ ብዬ አስቤ አላቅም ነበር ማለት ስታወሪው አሁን አንድ ሰው ኮንፈርት ሲሰጥህ ተደጋጋሚ ተደዋወላለህና ወደ ሌላ የተቀየረ ሄዳል። ወደ ፍቅር እንደሚያድግ አስበሽ ነበር ስልክ ስታወሩ እንደምንድነው ያሳባችሁት መጀመሪያ አንቺ ካን? ሁለታችንም እንደዛ ሳይሆን የሆነ በምን ደዋወልበት ሰዓት እኔም በጣም ሳያስፈልገኝ ነበር። የሆነ አንዳንዴ ብቻህን ስታድግ እና ደግሞ አባት ጋር ምናምን ስታድግ የሆነ ለሰው አትቀርብም። ምክንያቱም የእናትነትን ፋንታ ትወጣለህ ቤት ስራ አለ። ሴት ልጅ ደግሞ ስትሆን እንደ ወንድ ልጅ አትወጣም ነው። በዛ ሰዓት የሆነ የሚያወራ ሰው ከጎን ሆኖ አይዞህ የሚል ሰው ስታገኝ አትርቅም። እኔ ያው ለጓደኛ እንደውም መቀሌ ከመጣሁ ብዙ ጓደኞች አፍርቻለሁ። ብዙ ከጓደኞችም በላይ ብዙ ነገር የሚጋፈጡልኝ ልጆች አግኝቻለሁ እንጂ አገሬ ላይ ብዙ ጓደኛ ምናምን የለኝም። አልታወቅም ከሰው አትስማማም አይነት ነገር ነው የምባለው በቤተሰብም ማለት ነው። ግን ያው የሆነ ውስጥ የሆነ ቁስል ካለ ከእናት ጋር ለማድረግ ደግሞ በጣም ከባድ ነው። ሴት ሆነ የሆነ ጓደኞች ሲጫወቱ አንተ ምግብ ስራ ላይ ነው የምትሆነው ምናምንና እንደዛ አጋጣሚ እሱ ከጎኔ ነበረ ከተዋወቅንበት ሰዓት ጀምሮ በቃና ጓደኛ ምንም አልፈልግም ነበር። እሱ ይደውላል እናወራለን። በአስፈላጊ ሰዓት ነው የተገኘው ማለት ነው። አዎ እና በዛ አጋጣሚ እንትናላል። ምስኪናስ መቼ ነው የታወቀ ከሷ ጋር ፍቅር እንደያዘ? ፍቅር እንደያዘኝማ መቼ ነው እንትናየው በቃ እኔ እህቴ ምናምን እህቴ ያልኳት ሳራ ነበርና እህቴ ያልኳት ሳራ ቆየን በቃ ወደ ፍቅር ማለት የሆነ ስሜት ቢፎር ሪሌሽንሺፕ ከመጀመራችሁ በፊት ስንት ጊዜ የሚያክል ሌንግዛ ወራችሁ በስልክ ጀመረን እንትና ብዙ እናወራ አይዞሽ ምናምን አይዞህ እንባባላለን። እንደገና በቴክስት እንቀይራለን በቴክስት እናወራለን። በዛ ያልን ደግሞ እያወራን እንሄዳለን። ከዛ
ደህና እንትን ወደ ፍቅር አይነት ስሜት እየተሰማኝ ሲሄድ ብዙ በቃ እስከ 1 ሰዓት ከእኩል ምናምን እናወራ ነበር በስልክ የፍቅር ጥያቄ ሳይሆን በቃ እህቴ እያወራን ስንሄድ ከዛ ወደ ፍቅር ስንቀይረው የፍቅር ጥያቄ ጠየቁ እሺ አለችኝ። በዛ ማለት እንትን ስልክ ጀመርን በኋላ ደግሞ 8 ወር ነው በስልክ ያወራን ገና ሳንገናኝ በ8 ወር በ8 ወራችን ነው የተገናኘን በአካል 8 ወር ግን በስልክ ነበር። አሁን ለመጠየቅ ስታስብ እሺ ትባላለህ እምቢም ትባላለህ። የዛን ቀን እንዴት አለፍከው? ፈርተ ነበር ወይ? እምቢ ትለኛለች ብለህ አንዳንዴ ያስፈራል ይሄ ሲቹዌሽን እና እስቲ የዛን ቀን ምንድነው ያልካት? የነበረው ፍርሃት ምን ይመስል ነበር? እስቲ በደንብ ግለጽልኝ። በዛ ሰዓትማ የፍቅር ጥያቄ ሳያቀርብላት እምቢ ማለት እንትን ሁሌም ጠይቃት ነበርኩ። ትንሽ ቀን ዝም ብያለሁ 1 ወር ነው ለምን እየፈራሁ በፍርሃት ከዛ መድፈር አለብኝ ብዬ ደፍሬ ጠየቅኩና ወስኜ የመጣ ይምጣ ብለህ ነው ምንድነው እንግዲህ ያው ወይ እንደ እህቴ ትቀጥላለች እኔ አንዳንዴ ያው የፍቅር ጥያቄ ከጠየቅ እምቢ ከተባልክ እንደ እህትና ወንድም ለመቀጠልም ይከብዳል ባይዘው ሁሉም ነገር ሉስ ታደርጋለህ። እሱማ እንዴት ነበር? እስቲ ስትደውልላት የነበረው ሲቹዌሽን ስትጠይቃት ምን ብለህ ነው የጀመርከው? እኔማ እዛ ቀን መጀመሪያ የፍቅር ጥያቄ የሆነ ስሜት እየተሰማኝ ነው አንቺ ምን ይሰማሻል ምናምን አልኳትና ከዛ እሷ ልትናገር አልቻለችም። እሷ መናገር ከበዳት እሷም አልታገዝኩም። እሺ ከዛ ቆይ ደውልሽ ብዬ በቴክስት ጻፍኩላት እንደማፍቅራት ፈርተ ማለት ነው። አንቺ ሲጠይቅሽ ገመተሽ ነበር? አንዳንዴ እኮ ተቀላጥሽ ስሜታችን አሁን የሆነ የሰማኝ ነው ሲልሽ ፎር ሹር ገብቶሻል። ራሴን ማለት ሳወራው ራሴን አሳምኘዋለሁ ማለት እቻው ቢሄድ ስንት አይነት ቁስል ይሸከማል ይሄ ልጅ እና ምንም አይነት ነገር ቢፈጠር ከጎኑ ለሆነ በቃ ራሴን ምናምን አሳምኘ ነው ሳወራው የነበረው። መጀመሪያ አሳዝነሽ ነው ስታወሪ ነበር? ያው ታሪኩማ በጣም ነው የሚያሳዝነውና ግን በቃ የትኛውም አይነት ነገር አብሬው ልጋፈጥ ሕክምናም ቢሆን ምንም ቢሆን ብዙ ዋጋ ከፍዬ ነው መቀሌ ስመጣ ከቤተሰብ ስንት ነገር አለ መቼም ከቤተሰብ ርቀ ሌላ ክልል ስትሄድ ብዙ ነገር አለና የሆነ ምንም አይነት መስዋዕት ለመክፈል ውስጤ አልፈራም እና በቃ ምንም ይሁን ምንም አለኝ በቃ ተቀብዬ አብሮ ለመኖር የሆነ ጥሩ ስሜት አለኝ ምናምን ሲለኝ የሆነ ወሬውን ወደ ሌላ ለመቀየር ምንም ብዙ ነገር ሞክሬያለሁ። ለምን እንደዛ ሞከርሽ? ያው አንድ ሩቅ ነን በሚለው ነው እንጂ ሌላ ምክንያት አልነበረኝም። የሚሳካል መሰለሽም? ሩቅ ነን በጣም ርቀት አለው ሀገራችን። እሱ መቀሌ ነው እኔ ሸዋሮቢት ነኝ። በቃ እንዴት ይሆናል የሚል ነበርና እሱ ደግሞ አንዴ ልቡ ፍርሃት የሆነ አካሉ ትንሽ እንትን ስላለ የሆነ ይፈራል ሴት እንትን ለማለት ምናምንና የሆነ ታይም ላይ ጠይቄው የሆነ በቃ የወደፊት ህይወት ምን ታስባለህ ምናምን ስለው የሆነ ኮኔኮ ሴት ማለት እንደመፍራት የሆነ ቁስሉን እንትን በማለት ይፈራል። ከዛ ልክ ታውቀን ምናምን ስለ ግል ህይወታችን ስናወራ እንደሚፈራ ሲነግረኝ አባቴን ፎቶ ላኩለት ክራንች ይዞ ምናምን እኮ አባቴ ነው መቼም አባት እናት እንደዛ ሆኖ አሳድጎ ሌላ ሰው መጥራት በጣም ከባድ ነው። እዛውም ከምስግና ጋር ብዙ ነገራቸው ይመሳሰላል። ያው ልክ እንደሱ ነው ወጣትነቱን በባዶ ነበር የሚሄደው። ከዛ ደግሞ ርጅና ሲመጣ ምርኩስ ትይዛለህ። ከዛ በዛው ላይ ደግሞ እኔ የፕሪፕ ተማሪ ሆኜ እዚህ ጋር መኪና ገጨውና አሁን በሁለት ክራንች ነው የሚሄደው። ግን በቃ በጣም የዋህ ነው ላመነበት ነገር ምንም እንትን ማይል አባት ነው እና እሱም የዋህ ነው። በነገራችን ላይ ምስግና ውስጡ ንጹህ ነው በጣም ሰው የጠየቀውን እምቢ ማለት አይችልም እና በቃ በዚህ አጋጣሚ ከአባቴ ጋር ብዙ ጊዜ አመሳስለው ነበር እና ይሄ አባቴ ነው የምታየው ሰውዬ እሱ ክራንች ይዞ አንተንም ጠላበት ምንም አጋጣሚ የለም። ምክንያቱም አባቴ ነው ምን ብዬ ተዋለሁ። ምናልባትም ፈጣሪ ከእንደዚህ አይነት ሰው ጋር ህይወቴን አስቀጥሎልኝም ሊሆን ይችላል። ከአባቴ አይነት ሰው ጋር መቼም ልጅ ከአባት ከእናቱ ጋር አይኖርም እና መጽሐፍም ይላል ልጅ አባት እናቱን ትቶ ይሄዳል የሆነ ቀን ላይ መሄዱ አይቀርምና እኔ ደግሞ ካንተ ጋር በመሆኔ ደስተኛ ነኝ። ምናልባት አንተንም ልክ እንደ አባቴ እየተንከባከብኩ እኖራለሁና በዚህ ምናምን ገና ከመታሙ በፊት ማለት ነው እና በቃ በዚህ ምናምን ችግር የለውም እኔ ምንም አይመስለኝም ምናምን አልኩት።
ቴክስቱ ምንድነው የሚለው? ሲጽፍልሽ ምን ብሎ ጻፈልሽ? ቴክስቱ የሆነ ጥሩ ስሜት አለኝ አንቺስ ምናምን ነው የሚለው። አጭር ነው፣ አጭር ነገር ነው የሚያወራው ምስግና። ጥሩ ስሜት ማለት አፈቅርሻለሁ ነው ወይስ ጥሩ ስሜት አለኝ? ጥሩ ስሜት እንደዛ ነበረ መጀመሪያ ጽሁፉ። ከዛ ሲጀመር ፍቅር ላይ ስንገባ የሆነ አናውቀውም ሁለታችንም ይሄን ያህልም የሆነ ሆኖ ነው እንጂ ያገኘ ነው እንትን አንልም። እና ደግሞ ከጓደኞቹ ጋር ምናምን ማስተዋወቁኝ የሆነ እኔ ወደ ህይወቱ ከገባሁ በኋላ ብዙ ለውጥ እንዳለው ወንድሞቹ ምናምን ይነግሩኝ ነበር። እየደወሉም እስከ ምስጋና ድረስ እንትን ይሉኝ ነበር እና መሰግናለን ምናምን ሲሉኝ በዛ አጋጣሚም ይሄን ያህልም የጎላ ጥያቄ አልተጠያየቅንም። ትንሽ ነው እንጂ ከዛ በቃ ሳናስበው ነው በመሀል የገባ ነው። እና ምስግና ያው የጠየቀው ጥያቄ በሷም እሺ ተብለሃልና ከዛ የነበረው ስሜት ምን ተሰማ? ከዛስ እንዴት ቀጠላችሁ? በጣም ደስ ያለኝና ግን እንትና ወደዚህ ማለት ደስተኛ ሆንኩ። በቃ ሁሉም ነገር እዛ ሆነ በኋላ በርቅ ሆነንም ሁሌም ከጎኗ እንደውም ይሆን በቃ ውስጤ አልገባሁ ነግራት ነበርኩ። በቃ ደስተኛ ሆንኩ። እኛ ምን ብዬን ነገር በጣም ደስተኛ ሆንኩና ከዛም ያስፈልጋት ምን ያስፈልግሻል እሷም ምን ያስፈልግሃል እየተባባሉ ዋላ በፈጣሪ ያለው ሰዓት በቃ እንገናኛለን አይዞሽ እየተባባልን 8 ሰዓት በ8 ወር በቃ እናወራለን በስልክ ብቻ። እንዴት ነበር የርቀት ፍቅር የዛኔ የነበረው? እንዴት አሳለፋችሁት? ፍቅር መቼም ከባድ ነው። እንግዲህ በቪዲዮ አንዳንዴ በቃ ዳታ ተከፈተ በእነሱ ሀገር ዝግ ነበርና በቪዲዮ ማውራት ጀመርን። በቃ እንደና ይሁን በቃ አብሽር እንገናኛለን አይዞሽ በቃ እየተባባልን በስልክ ነበረ። ከዛ የሆነ ቀን የአሸንዳ ቅርበት አካባቢ ሲሆን አሸንዳ እኮ እንደዚህ መቀሌ ይከበራል ምናምን አልኳትና አውቃለሁ ቆይ ሲሆን ነገር አማቻቻለሁ ምናምን ብላ አማቻችታ እንደምንም ብላ መጣች አሸንዳ። ከዛ መቼም ትመጣ መሰለኝ እኔም አጓል የመሯ ነው ምናምን አንተ ከመጣች በኋላ የነበረ ደስታ ደግሞ የፍቅር ጥያቄ ከተቀበለችኝ በላይ እሷ ደግሞ ደስ አለኝ ማለት ነው። የዛኔ ያው እንደገለጽሽልኝ እዛ ሸዋሮቢት አካባቢ የሚወራው ወሬ ትግራይ ስለ ውጊያ የተያዘ ወሬ ሳለ በጣም ሰው እንደሚፈራ ገልጸሽልኛልና ያው በፍቅር 8 ወር ቆይታችሁ አሸንዳ እንደሚከበር ሲነግርሽ ግን አንቺ ወስነሽ ለመምጣት አስበሻል? ያው የዛኔ እንዴት ነው አንቺስ የነሱን አስተሳሰብ እንዴት አልነበረሽም? እንዴት ወስነሽ መጣሽ? ደፍረሽ መጣሽ ወደዚህ? አይ እንደዛ አይነት አስተሳሰብ እኔ በጦርነቱም የለኝም ማለት ያው ገላሉ ይደፍራሉ የሚል ፖለቲካ ነበር ያኔ። ግን አግኝቻቸዋለሁ በአካል ገጠር ፈርቼ ሸሽቼ ምናምን አግኝቻቸዋለሁ። ምንም አብረውን በሉ ጠጡ። ወደ 3 ሳምንት 4 ሳምንት እንደዛ አካባቢ ቆይተዋል። አብረውን ጠጡ። ምንም ሰው ሲጎዱ ምናምን አይቼ አላቅም። እና እንደውም በአንድ አጋጣሚ ጎይቶም የሚባል ጓደኛ ነበረው አባቴ ትግራዋይ ነው፣ ጫማ ነው የሚሰራው ምናምን እና በቃ በጦርነቱ እኛ ቤት ድረስ በመሄድ ቤታችን እንዳይነካ ሰፈራችን እንዳይነካ በመጠበቅ ከቲዲኤፍ ጋር አብሮ ማለት ነው። እና በቃ ቤታችን ምንም ጦርነትን ተገን አድርገው የሚሰርቁ ብዙ ሰዎች አሉ። እና ምንም እንዳይነካ አባቴ ነገር ጠብቆ ባደራ ከዛ ሰራዊቱ ሲመለስ ተመለሰ። አሁን የተዳጋ በቀጣይ ባላቅም እንደውም ወደዚህ ሲመጣ ካገኘሽው ምናምን ይለኛል አባቴ ማለት ነው። ያንን ሰውዬው ጓደኛው ነበርና በዚህ አጋጣሚ ምንም ጥላቻ የለንም። ምክንያቱም አብረን ነው ይኖር ነው ለብዙ አመት። አሁን ይሄ ሁሉ ነገር እንዴት እንደተፈጠረ ባላቅም አብረን ኖረናል። ያክስቴ ባል ለአጋጣሚ ትግሬ ነው፣ ልጆች አሉት፣ ተዋልደናል። ብዙ ነገር አለው። ሸዋሮቢትም አሁን ነው እንጂ የመነመነው። ከጦርነት በፊት በጣም ብዙ ነበሩ ትግራዋይ የሚኖሩ እየወለዱ እዛው ጭምር እየተዋለዱ ይኖራሉና ይሄን ያህል ምንም እንትን የለብኝም፣ ጥርጣሬም የለብኝም። በቃ አሸንዳና የሆነ ስለ ሰላም የሆነ ስራ እንሰራለን ምናምን ተባብለን ከጓደኞቹ ጋርና ከሱ ጋር እና ለአንዳንድ ስራና ለአሸንዳ ምናምን ብዬ ቤት አስፈቀድኩኝ። ምን ነበር የፋዘር ሪአክሽን ስታስፈቅጂ የነበረው ሲቹዌሽን? ያው ምናልባት የመመረቂያ ጽሁፍ ከተጠየቅኩኝ እዚህ የሆነ ጽሁፍ ጽፋለሁ ወይ ስለ ሰላም ሊሆን ይችላል ወይ ደግሞ በቃ ያ አባቴም አካል ጉዳተኛ ስለሆነ ስለነሱ በጣም አስባለሁኝና
ምናልባት የሆነ ስራ ከሰራው የሆነ ነገር ካደረኩ ብዬ እንትን አልኩኝ ለአባቴ ነገርኩት እና እሱም ደገፈኝ አልከለከለኝም። ከዛ በቃ በ10 መቀሌ ገባው አሸንዳን በዛው ማከብራለሁ ምናምን ብዬ መጣው። ከዛ እዚህ እንዴት አይሻት መቀለ ለመጀመሪያ ጊዜ ስትመጪ በመሰሚው በወሬ ምናምን ኢቭን እንዳልሽው በጦርነት ምናምን ስለምትባል የነበራችሁት ስትመጪ እንዴት ነበር መቀለ? ያው ስትመጣ እንደማንኛውም ሰው ፍርሃት ነበር ማለት ቲክቶክ ላይ ራሱ እሱ የኔን ፎቶ ሲፖስት ምናምን የሆነ መቼ ነው የምታርዳት አይነት ኮሜንት ይጻፋል ማለት የሆነ ታይ በቃ ዛት ይዛ ይገላሉ እዛ እንደዚህ ምናምን ነበር። ወደሱ ኮሜንት ነው የሚጽፉት? አዎ ቲክቶክ ላይ የኔን ፎቶ ሲፖስት አንድ ቀን ታርዳታለህ አይነት ነገር ምናምን ይጽፉ ነበር እና ምንም አልፈራሁም። እና ደግሞ እዛ አዲስ አበባ ኤርፖርት ከመምጣቴ በፊት የመቀሌ ልጆች አሉ ስለ ሁኔታው ነግረውኝ ምናምን እንዳልፈራ ጭምር እንትን ብለውኝ ለምንድን ነው የምትሄጂው ምናምን ደግሞ ትግርኛ ሲያወሩኝ የሆነ ለጥያቄ እንኳን አልችልም ምናምን ስላቸው ታዲያ ለምንድን ነው የምትሄጂው ምናምን ሲሉኝ አይ ጓደኞቼን ለማግኘት ነው የምሄደው ምናምን ስላቸው አትፍሪ እዛ እኮ ሰላም ነው እንደሚወራ አይደለም ምናምን ሲሉኝ እዛው ነው ፍርሃቱ ለቆኝ የመጣሁት። እና በቃ ለስንት ወር በአካል ማላቃቸው ጓደኞቹ ምናምን ተሰብስበው ተቀበሉኝ። የቤተሰቦቹ ፎር ዘ ፈርስት ታይም ስታገኙ በስልክ የምታውቂው እንዳውም በታሪኩም የምታውቂው የምትወጂው የምታፈቅሪው ምስኪና በአካል ስታገኙ የዛኔ እንዴት ነበር? እንደጠበቅሽው ነበር ወይስ ከዛ በላይ ነው? ምን ነበር? አዎ በቪዲዮ በጣም ስለምናወራ ስመጣም ለመግባባት ብዙ አልፈጀብንም። ወደዛው ጓደኞቹም ጋር ነው በቪዲዮ የምናወራው ምናምን እና ይሄን ያለ መግባባት እንትን አላለም። ያው ሳገኘው በጣም ነበር ደስ ያለኝ እና ያው ነው ምንም አይነት ነገር ለመጋፈጥ አልፈራሁም። አንድ በጦርነት የተጎዳ ሰው በኔ አይምሮ ሊታደስ ከቻለ ምን ማለት አይደለም። ያው ደስ አለኝ ተቀበሉኝ። ቤት ገባን። ብዙ ፕሮግራም ነበር ለኔ ብለው ተጨንቀው ምናምን ያዘጋጁት ባህላችን ነው እና በቃ በዚህ አጋጣሚ ተቀበሉኝ ምናምን እና አሸንዳ አለፈ በደንብ። እንደ አጋጣሚ የሆነ ችግር ተፈጥሮ አሸንዳን አላከበርኩም ነበርና በሆነ አጋጣሚ አልወጣሁም ጭራሽ። ያው በ10 ገባሁኝ የሆነ ችግር ተፈጥሮ ታስሬ ነበር። በምን ምክንያት ተሳራችሁት? እና የሆነ ባንዲራ ምናምን ያው በማናቀው ሁኔታ ያኛ ታርጌታችን ሰላም ነው ፖለቲካ አልነበረም። ግን የህግ አካሎች ፖለቲካ አድርገው ወስደውት ያው እስከሚጣራ ድረስ ግዴታ ነው እና መጀመሪያ እነሱን ወሰዷቸው። ጓደኞቻችንም ነበሩና አብረን ሰማዕታትን ለማየት ነበር የወሰዱን። በነጋታው ሁላችንም አብረን ነው ያደርነው ምናምን በቃ ደስ ብሎን ምናምን በኔ በመምጣቴ በጣም ደስ ብሏቸው ነበር። ከዛ ጠዋት የሆነ ቦታ እናሳይሽ ምናምን ብለውኝ ሰማዕታት ሐውልት ወሰዱኝ። ከዛ የሆነ ባንዲራ ያዙ ምናምን ነገር መጣ ስለ ሰላም ነው ምናምን አሉ። ለሰላም ከሆነ ችግር የለውም ብለን ያዝን ያንን ባንዲራ እና የህግ አካሎች መጥተው እነሱ ነው መጀመሪያ ወሰዷቸው። እኔ ትግርኛ ምንም ስለማልችል የሆነ ብዙም ትኩረት አልሳብኩም ነበር። እዛ ጋር ብዙ አላወራም። ሰዎቹ ትግርኛ ስለሆነ የሚያወሩት ብዙም አላወራም። ብቻ ያንን ባንዲራ ይዘን ምናምን እነሱ መጀመሪያ ሄዱ። ጓደኞቹ ሲያዙ ምናምን በጣም ደነገጥኩ ማለት በቃ። ከዛ አንዳንድ ሴቶች ነበሩ ከኛ ጋር አብረው ጓደኞቻችን እነሱ ታስረው እኛ ብቻችንን አንቀርም በቃ የተጋፈጡትን እንጋፈጣለን ብለን ሄድን። እንዳጋጣሚ ባንዲራው የሌላ ታጣቂ ነው ምናምን ተባለና በቃ ነገሩ ባሰ። ፖሊስ ጣቢያ ሆነን በቃ ሂጂ አንቺ ቢያንስ እንግዳ ነሽ ልብላ ብለሽ ምግብ ሂጂ ጾማችንን ነው ያልነው ምናምን ምን ያልሄድም ትጋፈጡትን እጋፈጣለሁ ብዬ ገባሁ። ያው ነገሩን እና ምስግና ላይ በረታ። ሌሎቹ 3 ቀን ታስረው ተፈቱ እና ምርመራ ላይ የፋኖ ባንዲራ ነው ምናምን ያዛችሁት ተብሎ ከዛ እዚህ ፋኖ አለ ሲባል አንዷ ፖሊስ እሷ ነች አማራ ምናምን ብላ እንትን አለችብኝ ስትል ያው ፖሊሶቹ ምንም ለመስማት ፈቃደኛ አይደሉም። ለመናገር ብዙ ጥሬ ነበረ እና ከዛ 12 ቀን ለማጣራት ታሰርኩ። እሱም 12 ቀን እሱ ነው የጠራት። ጓደኛዬ ነው ስላቸው ጓደኛሽ አይደለም አሉ እና የጋብቻም ሰርተፊኬት ስለሌለን ምንም ማሳየት አንችልም። እና በቃ ለምንድን ነው የመጣሽው? እኔ የመጣሁት ምንም ለሰላም ነው ጓደኞቼ ናቸው።
የታውቂዋለሽ አውቀዋለሁ። የዛን ታይም ደግሞ አስታውሳለሁ ብዙም ሶሻል ሚዲያ ላይ ወደ ፖለቲካ የተቀየረ ብዙ እንትን ስለነበረ በዛን ነው ያው ለማጣራት ተብሎ ደግሞ የህግ አካሎች አንዳንዴ ምንም ችግር የለውም ለማጣራት አዎ ችግር የለውም እሱ እኔም አልከፋኝም። አሸንዳ ያው እስር ቤት ነው በ11 ታሰርን በ23 ወጣን። አይ ችግር የለም ለማጣራት እስከሆነ ድረስ ያው አዎ ግን ያው ደስ የሚል ማለት እስር ቤት ደስ ባይልም ደስ የሚል ጊዜ ነበረ። የትግራይ ህዝብ ይሄን ያህል ፍቅር ነው ወይ ያልኩበት ሰዓት ነበረ። ከተማ ውስጥ ለታይሻት መቀለ እድገቷ ሰው አረ ስለሰው በቃ ምንም ቃል የለኝም። በጣም ነው ደስ የሚሉት ማንነቴን ሳይጠይቁ ከፖሊስ ጣቢያ ጀምሮ ፖሊስ እስረኛ ሳይቀር በቃ በጣም እያዘኑ ሁሉ ትላንት መታ ታሰረች ሲባል እያዘኑ ሁሉ የሚያለቅሱልኝ ሰዎች ነበሩ እና በቃ ማንነቴን አልጠየቁኝም። እኛ ጋር የሆነ ሰው ቢመጣ ምንድነው ይባላል አቃለሁ ግን እዚህ ምንድነች አልተባለም። ቤተሰቦቹ ጓደኞቻችን በቃ እዚህ ጋር ጊዜ ለምስም መጥራት ባልችልም ግን ለነሱ ምንም ቃል የለኝም። በቃ ማለት በጣም ነው ማመሰግናቸው። ህዝቡም በቃ በቀን ትግራዋዮቹ ሳይጠየቁ ለኔ በጣም ብዙ ሰው ጠያቂ ይመጣ ነበር እና ቀምንም ሳይቸግረኝ እዚህ እንዳጋጣሚ ሆኖ ቤተሰብ አለኝ። ቤተሰብ ፊቱን ሲያዞርብኝ እነሱ ነበሩ በቃ ከጎኔ የነበሩትና የሆነ ፍቅራቸውን እስር ቤት ባልገባ ሁሉ ማቋ አይመስለኝም ነበር። ማለት ያው እስር ቤት የሆነ ችግር ካልደረሰብህ የሰውን ቀናነት አታይም። ቀማንነቴን ሳይጠይቁኝ በጣም ደስ የሚል እንትን ነበረ። ከዛ በ23 ወጣን። ስንወጣም በቃ ድጋሚ እንደመጣሽ ነው የምናስበው ብለው ፕሮግራም አዘጋጅተው ምናምን እንደገና ልክስ ከተፈታሁ በኋላ 1 ወር ከ15 ቀን ምናምን ቆይቼ ቤተሰብ በጣም ደንግጠው ነበረ። ደግሞ እንወጣለን ብለን ስላሰብን ምንም ክፋት የለም ልባችን ላይ ያንን ባንዲራ ስንይዝ ስልኬ ዘግቶ ነው ደውልልሻለሁ አልኳት ለናቴ። ለአባቴ አልደወልኩም። ከዛ በዛው ቀረን። ስልክ ለመደወልም ፈራው እና ገሬ ተጋዳላይ ገሬና እስከ ባለቤቱ ፍቅር ተበላቸው እነሱ ነበሩ ከጎናችን። እኔን አያቆኝም ምስግና ጋር አብረው አንዳንድ ስራ ይሰራሉ እና እነሱ በጣም ረድተውናል። በእነሱ ምክንያት ነው እዚህ ተፈተን። ያው ብዙ ነገር ሰው ስታቅ ነው እንትን የምትለው ለሰው የምትጋፈጠውና ያው በእነሱ ምክንያት እዚህ ያለን ለፍቅራችንም አንዳንዴ ካወቅናቸው በኋላ አራያ ናቸው ለኔ ማለት ነው ለሱ ባላቅም እና በቃ በትዳር ቆይተው እሷም አማራ ነች አሁን ያልኩ ሰውዬ ባለቤቷ አማራ ነች እና በቃ በፍቅር ነው የሚኖሩት። የሆነ ለኛ ለወደፊት ተምሳሌት ናቸው እነሱ እና በቃ በዛ አጋጣሚ የትግራይን ፍቅር አይቼበታለሁ። የሮማናት ሰፈር ልጆች በቃ እንደ ሰፈራቸው ነው የተንከባከቡኝና አጠቃላይ ትግራይን ሳላመሰግን አላልፍም። እናመሰግናለን። ያው ተመልካችም እያየ ነው ያው እንደ ገለጽኩልሽ ቅድምም የትግራይ ህዝብ ካለው ሁሉም እንትን አድርጎ ነው ለእንግዳ የሚቀበለው። በዚህ ማንነት ተማምና ያው ስለገለጽችልንም እኛም በጣም ደስ ብሎናል። ያው የምንኩራበት ባህላችን ነው እንደ ህዝብም እንደ ትግራይም እንደዛ ነውና እናመሰግንሻለን። እና ያው አሁን ባለኝ ኢንፎርሜሽን ሽምግልና እንደተላከ ኢንፎርሜሽን አለኝ። ሶ ለፋዘርም አንዳንድ ስራ እንዳለሽ ነው የነገርሽው። ወደዚህ ስትመጪ ሪሌሽንሺፕ እንዳለሽ ነግረሽው ነበር አልነገርሽው? ሶ እዚህ ስትቆይ ምንድነው ዘገየሽ? ምነው ዘገየሽ አላለሽም? ታስሬ እንትን ስላሉ ጭንቅላቴ ላለማጨናነቅ ምንም አይነት ጥያቄ አይጠይቁኝም ነበር ቤተሰቦቼ። በቃ ደህና ነሽ ወይ ናፈቅሽን ያለቅሳሉ ምናምን። እዛ የት ነው ያለሽው አይሉሽም? የት ነው የተቀመጥሽው ምናምን? እሱ ያስተዋወቀኝ የእርሱ ትባል ጓደኛ አለችኝ እና እሷ እየደወለች አባቴን ትሪት ታደርገዋለች። አይዞህ እኔ ጋ ነው ያለችው ምናምን በቃ አትፍራ እዚህ ምንም ነገር የለም ምናምን ትለዋለች። እና ያው ከሷም ጋር ስለሆነ አብዛኛውን ጊዜን ማሳልፈው እዛ ሰፈር ናት እሷ ከነሱ ጋር ወይስ ቀጥታ እንደ ምስግና ቤት ነው የሄድሽው? ቀጥታ መጀመሪያ ሁላችንም ጓደኞች ምን ምስግና ቤት ነው ሄድ ነው። እሷ ስራ ትሰራለች እዚህ ከተማ እንጂ ያው ሮማናት ከሱ ጋር በጣም ጓደኛ ማቾች ናቸውና ሮማናት አብዛኛውን ጊዜዋን ስለምታሳልፍ ለስራ ነው እንጂ እንትን የምትለው ጊዜዋ ከነሱ ጋር ነው የሚያልፈው። እና አብረን ነው ከሷ ጋር ጊዜ የምናሳልፈው ምናምን ስራቸውን ትተው እኔን ለማጽናናት ምናምን እሷ በ3 ቀን ነው የተፈታችው። አብራኝ ታስራ ነበር ልጅቷ። እና በቃ ስትገቢ ግን ወደ ምስግና ቤት ምስግና ገርልፍሬንድ እንደሆንሽ ነው የተናገረው ማለት ነው ለቤተሰቡ ሲያስተባብሩ። ቤተሰቦቹ ጋርማ እናወራለን በደንብ። እንዴት ተቀበሉሽ? እነሱስ እንዴት አየሻቸው? አይ እነሱም ያው በቃ አባት እናት ሁለተኛ እንደዛ በለው በቃ ቤት ውስጥ
የሆነ እኔ በቤተሰብ ተከብቤ ስላላደኩኝ በጣም ደስ የሚሉ ቤተሰብ ናቸው። ወንድሞቹ እንኳን የሆነ ልክ እንደ ታላቅ እህታቸው ነው እንጂ የሚያዩኝ እንደዚህ ምስግና እንትነች ምናምን ብለው አይጠሩኝም። የሆነ እንደ ታላቅ ቤት ውስጥ ልክ ከሱ በላይ ተከብሬ ነው አሁንም እነሱ ጋር ነው ያለሁትና በጣም ለኔ ክብር አላቸው። ግን እነሱ ያውቃሉ እና ያው ድሮ ትንሽ ጭንቅላቱም ላይ ጉዳት ስለነበረ ማለት ያው ሳይኮ ይጎዳል በጦርነት በምን ስታሳልፍ እና በቃ በዛ ምክንያት ከቤተሰቦቹም ጋር በቃ ጥሩ ግንኙነት ነው ያለን። እንደውም ከሱ በላይ ከነሱ ጋር እንግባባለን ብዬ አስባለሁ። እና ያው ምስግና ያው አሁንም እንደገለጽኩት ትዳር ለመመስረት ሽምግልና እንደላክ ኢንፎርሜሽን አለኝ። መቼ ነው የወሰናችሁት ትዳር ለማድረግ? የዛን ቀን ስትወስኑስ ምን ነበር የተባባላችሁት? እስቲ ግለጽልኝ። እኛማ እንትን ወደዚህ ተመልሳ ሄዳ ነበር አይደል? ከሸንዳ በኋላ አንድ ወር በኋላ ምናምን አዎ ተመልሳ መልቀቂያ ምናምን እንነሷ ሁሉም ወደፊት ስለምናስብ ሁሉም ነገር እቅዳለን ሀሳባችን። ግን እኛ ያሰብነው ትልቆችም እንዲደሰቱ ብለን ስትሄድ መልቀቂያ ልታመጣ ያሰብን በዛ ከመሄዷ በፊት ግን ፕላን አውጥታችሁ ነበር? መጋባት አለብን ምናምን ብላችሁ እንዴት ነበር? አዎ እንደዛ እናስብ ነበር። ሁለታችን አዎ እንደዛ አይነት እናስብ ነበርና መልቀቂያ አምጥቼ እዚህ ብማርሳ ምናምን የሚል ሀሳብ ነበር። እንደዛ ሳይሆን አዎ ስንት አመት ለፍተሽማ ሁሉም እንትን መጨረሻ አለብሽ ምናምን የሚል ሀሳብ ተማካከርና ደሳለን እንደዛ ሀሳብን ሄደች። ከዛ እዛ ጨነቀኝ እንኳን እንዴት ብዬ ልንገራቸው ወደ ቤት ምናምን የሚል ሀሳብ ቤት ገና አልሰሙም። ፍቅራችን ከእናቷ ጋር እንደዋል ነበር ፍቅራሞች እንደሆን ግን እሷ እንትን አታውቁም ነበር። እንደ ጓደኛ እንደዚህ እንደተቀበልኳ ምናምን ታውቁ ነበር። ከዛ እንዴት አርጌ አውጥቼ መልቀቂያ አምጥቼ እንዴት አርጌ ልምጣ የሚል ሀሳብ ነበር ፈርተን። ከዛ እንደዛ ከሆነማ በቃ የትልቆች ስራ የሆነ ሽማግሌ ላክና ቤተሰቤ ይታዋወቁ ወይ በስልክ ይደዋወልና መንገድ ሰላም ሲሆን ወይ አንቺ ትመጭና እነሱ በሰላም ቢሆን እንዲመጡ ይስማሙ ሁለታችን የሚል ሀሳብ ነበረን። እንደዛ ሊሆን ይመስላል ምናምን አይነት ሀሳብ ነበረን። ተደናገርን ሁለታችን። ቀጥታ ለመምጣት ቤተሰቡም ጥሩ አይደለም፣ ለሁለታችን ጥሩ አይመጣም፣ የትልቆች ማክበር አለብን የሚል ሀሳብ። ከዛ ሽማግሌ ከዚህ እንዳይልክ መንገዱ ጥሩ አልነበረም፣ ጨነቀኝ እኔ። ከዛ የሆነ ቤተሰብ አዲስ አበባ እየፈላለኩ ደግሞ አዲስ አበባ ቤተሰብ አጣሁ፣ ቅርብ ቤተሰብ ማለት ነው። ራቅ ያልሆነና ስልካቸውም አይሰራም። ከዛ የሆነ እንትና ያለች እንትን ፍቅርተ የምትባል ቤተሰብ የሆነ ጓደኛ አላት እንትና ደብረ ብርሃን። አዎ ከዛ ለነሱ ደውይላቸውና እንዲሄዱ የሚያስፈልጋቸው ነገር ላማላላቸውና እነሱ እንዲሄዱ ሽማግሌ ምናምን አልኳት። ኧረ አሪፍ ሀሳብ ነው ልጠይቃቸው ምናምን አለች። ደወለች፣ እሺ አሏት፣ ተስማሙ። ከዛ ቀን ቆርቆጡ መቼ እንዲመጡ ተደዋወልን፣ ሄዱ። ቤተሰብም በደስታ ተቀበሉት። ከዛ እስከሚነግረኝ ደውለ በጣም በጭንቅ ነበር። እሺ ፈርቼ ነበርኩ። ከዛ ደውል ሲያርግ ላንሳው እያልኩ ነበር። ምንድነው የሚነግሩኝ ብላ ፍራሽ ነበረኝና ከዛ እንኳን ደስ አለህ አለኝ። ተቀበሉ ምናምን አለኝ። በጣም ደስ አለ እንዴ ነገር በጣም ደስ አለኝ። በደስታ ሳለፍኩት። የዛኔ ነግረሽው ነበር ለፋሚሊ እንደሚመጣ ሽምግልና እንደሚላክ ነግረሽው ነበር? ያው ከዛ ወደዛ መሄጄ እዚህ ብዙ ነገር ለምጃለሁ ማለት እዛ ስራ ምናምን አመት ነው ሻረቢት ያላየሁት ፍቅር እዚህ ስለነበረ ቀልቤም ወደዚህ ነው። ትምህርት ቤት ሄጄ በቃ ማማረር ነው ሀገሩን ወይ ሀገር በቃ ከዚህ ሀገር መች ነው የሚሄደው? አንድ ሮዚ የምትባል ጓደኛ አለችኝ። ቆይ እዛ ምን አቅም ሰዎች ነው እስከ ማለት እንትን ላይ ነበር። እዛ ያለ ፍቅር በቃ ሮዚ ብር እዛ በወስድሽ እዛ ያለ ፍቅር በቃ ብዙ ነገር ይለያል ምናምን ብዬ በቃ ከዛ ለቤተሰብ አንድ ቀን ተናገርኩ። ከሱ ጋር መኖር አለብኝ። ሲቀጥል እሱ እንደዚህ ታሪኩን ምናምን ነገርኩት ለአባቴ። በቃ እግዚአብሔር ረዳው ምናምን አለና እሱ የሱን ህይወት ማዳን ከቻልኩ እሱን ደስተኛ ማድረግ ከቻልኩ ምንድነው ችግሩ? ትምህርቴን ባልጨርስም ያው እድሜ ትንሽ አይደለሁም እና ትምህርቴን እዛው ጨርሳለሁ ያስተምረኛል ምናምን ብዬ ስነግራቸው ተስማሙ። ያው ሰው ልጅ በክብር ከሄደ ምንም ማለት አይደለም።
ከዛ ህዳር 14 ቀን ነበረ ሽምግልናዬ። ሽማግሌዎቹ ገቡ። አክስቴም ከአዲስ አበባ መጣ ነበረ። ቤተሰብ ተሰበሰበ ምናምን። ከዛ እሺ ተባለ። ምን ተሰማሽ የዛኔ እሺ ስትባይ? ያው በጣም ነው ደስ ያለኝ። ያው በጣም ደስ የሚል ነገር ነው ያሰብከው ሲሳካ እና በቃ ስርዓት ትምህርትሽን የሚያስተምር ከሆነ ችግር የለውም። ዋናው ትምህርቱን መጨረሴ ነው። ስንት አመት ለፍቼበታለሁ። በዛ ላይ ዘሻረት ሻምበልጋ የሚባል ነገር አለ ትምህርት ቤት ከሰማ ጧትም ማታም ስማር ከቤት ስራ ጋር በጣም ብዙ ለፍቼበታለሁ ለትምህርቴ እና ያው ጨርሼ አባቴን ማስደሰት አለብኝ ምናምን አልኩት። እዚህ አሪፍ ኮሌጅ እንትን አልኩኝ መልቀቂያ አውጥቼ። ከዛው ሰርግ ምናምን ሲባል ያው እኛ ማህበረሰብ ላይ ያለ ችግር ስላለን እሱ ወደኛ ጋር እንዲመጣ አልፈለኩም። የሆነ ነገር ቢሆን ኃላፊነቱን መውሰድ ይከብደኛልና በቃ ሽማግሌ ከመጣ ምንም ማለት አይደለም። ሽማግሌዎቹ ተማከሩበትና ሄዳ ትምህርቷን ትቀጥል። የሆነ ሰላም በሆነበት ሰዓት የምስኪና ቤተሰቦች ለሽምግልና ለመሄድ እምቢ አላሉ። እኛ ነን እምቢ ያልነው ማለት መንገድ ላይ ሆነ ነገር ቢሆን በዛ ላይ ረጅም ነው መንገዱ። የአንድ ቀን መንገድ ነው። በዛ ላይ የምንሰማው ነገር በየመንገዱ ምናምን ወደዚህ ሻርክ ልትደርስ አካባቢ ምንም ደስ አይልም እና በቃ በጣም ስንፈራ ጊዜ በቃ የቅርብ ቤተሰብ ተላከ። እሺ ተባለ። ትሂድና ሰላም በሆነ ሰዓት ይመጣሉ ምናምን ተባለ። በቃ አባቴ ምንም አላለም። እግዚአብሔር የፈቀደው ነገር ከሆነ ምንም አታረገው እና በቃ እግዚአብሔር ስላለ ነው የተገናኘ ነው። ምናልባት እኔም ጎደሎን ሊሸፍንለት እሱም ሊሸፍንልኝ ይሆናል የተገናኘ ነውና በቃ በመሃል ብዙ ተላቅሰናል። በጣም ብዙ ፈተና አልፏል። እኔም እዚህ መጥቼ እንደነገርኩ ብዙ ነገር አልፏል። ቤተሰብ ተጨንቋልና በቃ በዚህ መሃል አለፈ። በጣም ደስ የሚልና የሚያስቀና ፍቅር ነው። በጣም አምላክም ያግዛችሁ። ያው እንዳላችሁት ያው በፍቅር የምትወደው የምትመኛውን ሰው በወላጅም ተቀባይነት አግኝቶ እሽታ ስታገኝ በጣም ነው ደስ የሚለውና ወደዚህ ስለበቃችሁ እኛም በጣም ደስ ብሎናል። የትግራይ ህዝብም የምስኪና ታሪክ በጣም ስለሚያውቅ የትግራይ ህዝብ ብቻ ሳይሆን የአማራም ህዝብ እንደ መላ ኢትዮጵያ ህዝብም ያውቀዋል ታሪኩና ከዚህ ሁሉ አልፎ የሱን የምትመስል የሱን ጎደሎ የምትሞላለት ፍቅረኛ ስላገኘም እኛም ደስ ብሎናል። እንደተጋሩ አንቺም የመሰለሽ ለባም ሴት ስላገኘም እኛም በጣም እንኮራለን፣ ደስ ብሎናል። አሁን ብዙ ጊዜ ሲባል ፕሪኮንዲሽን አለ ከጋብቻ በፊት ይሄ ያስፈልጋል፣ ይሄ ብዙ ክራይቴሪያ አለ እንደ ሴት እንደ ወንድም የሚያስቀምጡትና ትዳር ለመግባት ተወስኑ ምን ይዛችሁ ነው የሚል ሰው አይታጣም። እንዴት ነው የምትችሉት የሚል ሰው አይታጣምና ስለዚህ ምንድነው ያንቺ ያለሽ ሐሳብ? ያው ትዳር ሲያዝ ብዙ ነገር ያስፈልጋል። ግን ደግሞ ለታችንም ኦርቶዶክስ ነን። ኦርቶዶክስ የምትመክረው ትንሽ ነገር ከያዛችሁ ትዳር ላይ ግቡ አብራችሁ ታድጋላችሁ ነው የሚባለው። ማለት ያው እንደኔ አስተሳሰብ ለዚህ ምድር አልጨነቅም። ማለት ቤት ያስፈልገኛል፣ መኪና ያስፈልገኛል ይሄን ይዤው አልልም። ምክንያቱም የምኖረው የኮንትራት ኑሮ ነው። አንድ ቀን ጨርሳለሁ ኮንትራቴንና እንደዛ አስባለሁ። ያው ከትዳር በፊት ብዙ ነገር አለ። ያው አሁን እኔ ስራ የለኝም፣ ተማሪ ነኝ። እሱም ብረታ ብረት ነው የሚሰራው ነው ለጊዜው በዛ ነው የምንተዳደረው። ብረታ ብረት እየሰራ ነው? አዎ ይሰራል። እና እኔም ተማሪ ነኝ። ትምህርቴን አቁሜ መስራት ስለማልችል ኦልሬዲ ጨረስሽ ነው መሰለኝ። መቼ ነው የምትመረቂው? ክላስ ጥር ላይ ጨርሳለሁ። ግን ርቃት ወደ ክረምት አካባቢ ነው። ከዛ አንቺም ታግዢዋለሽ ማለት ነው? አዎ። እና ከዛም በኋላ ያው እዚህ አዲስ ስለሆነ ነው ሻሪቱ ስራዎችን ሰራ ነበር። ግን እዚህ ደግሞ ትንሽ ይከብዳል። ቋንቋ ምንም እስከምለምድ ድረስ ከትምህርቱ እስከምጨርስ ቋንቋ ብለምድ ከዛ በኋላ ስራ ለመጀመር አይከብድም። እና ያው ይሄን ያህልም ያስጨንቃል። ልክ ነህ። ግን ያው እንግዲህ አንዳንዱ ነገር ቤተሰብ ይሞላዋል በሚለው ለመተዳደሪያ ያህል ያው እሱ ብረታ ብረት ይሰራል። እንዴት ነው ስራ መስግና? መቼ ነው የጀመርከው? ይሄ ደግሞ ጥሩ ዜና ነው፣ አሪፍ ዜና ነው። አልሰማው ነበር እኔ። ሰላማ እንትን በሰላም ጊዜ ሙያ ነበር ገና። ከዛ እግሬ ደና የሆነ ሲሄድ በቃ እንትና መስራት ጀመርኩ። አንዴ አሁን ስራ እንደ ድሮ ባይኖርም አንዳንድ ስራ ይታጣም ሳምንት አንድ በር ምናምን አላጣም፣ አንድ ሳምንት ምናምን አንድ ጊዜ ምናምን አላጣምና እግዚአብሔር ይመስገን በሱ
አለን እስካሁን ጥሩ ሙያ ነው ያለው ማለት ነው። አዎ ሙያ አለን። አሁን ትንሽ ከታገዛችሁ የራስ ብረታ ብረት የመክፈት አላማ አለ። ምንድነው አላማ? አሁን የሚያግዝ ሰው ካለ ከትግራይም ወገን ከአማራም እንዲሁም ከኢትዮጵያ ሕዝብ ይሄን ፕሮግራም አይቶ ለእናንተ ጥሩ የሚመኝ ሰው አለ። ብዙ ሰው ይሄን ከዚህ ሁሉ ሞት ወጥተህ ስለ አማራ ሕዝብ ቃል የመሰከርከው አንተ ትታወቃለህ በሱ ታሪክና ከአማራ ሕዝብም የሆነች ልጅ ያው ፍቅረኛ አድርገህ አሁንም ወደ ጋብቻ እየመጣች ነውና ለእናንተ ማገዝ የሚፈልግ ብዙ ሰው አለ። የእናንተ ትዳር የእናንተን የትግራይና የአማራ ሕዝብ ቁርኝት ኤግዛምፕል ስለሆናችሁ ደግሞ የእናንተ ትዳር ደግሞ ወደ ጥሩ ነገር አድጎ ሰው መመልከት ስለሚፈልግ አሁን ምንድነው እቅድህ? ፕላን አለህ ወይ? በሱ ሙያ አጠናክረህ ብትታገዝ የሚሰራው ፍላጎት አለ? አዎ እኔማ እቅዴ አሁን ባለን አቅም ጉድለት አቅም አሁን እንደምታውቀው ምንም እንትና በሰው እየሰራሁ ነው። ወደፊት እቅዴ ግን የራሴ ከፍቼ እሷም ትምህርቷ እስከምጨርስ ላግዛት። ከዛ ከጨረሽ በኋላ ደግሞ የሆነ ስራ ሁለታችን እየተጋገዝን እኔ ባለኝ ሙያ እሷም በተመረችው ክላስ 1 ጨርስ እሱ ነው እቅዴ። ያው ተመልካቾቻችን እንደሰማችሁት ነው። ያው ምስግና ሙያ ያለው እኔም ፐርሰናሊ አላቅም ነበር የብረታ ብረት ሙያ ያለው እና ደጋግ ኢትዮጵያውያን እና ትግራይ ሕዝብም የአማራ ሕዝብም ይሄን ፕሮግራም የምታዩ አስፈላጊ የሚባል ምስግና የራሱን የሚባል ስራ ይዞ ለሚስቱም ለልጆቹም እንዲሆን እንደታደርጉ በጥሪ ለማቅረብ እፈልጋለሁ። አሁንም ሌላ ጥሩ ዜና እንዳለኝ ነግሮኛል ምስግና። ለተመልካችም መናገር እፈልጋለሁ። የዛኔ ወድቄ ያነሳኝ ጋሽ መሐመድ ወደዚህ አድርሶ ህይወት ጀምሬ አሁንም ደግሞ ከፈጣሪ የተሰጠኝ በረከት አለ ብሎኝ ነበር። ለህዝቤም አሁን መናገር እፈልጋለሁ ብሎ ወደዚህ ስለመጣ ያው ምንድነው የሚነግረን ነገር የሚለው ነገር እስቲ ባንተ ልጀምር። ለህዝባችሁ የምትናገሩ የፈለጋችሁት ነገር ምንድነው? እኔማ አሁን ማለት እኔ ከየት እንደተረፍኩና እስካሁን ማለት ተመስገን በፈጣሪ ፍቃድ እስካሁን እዚህ ደርሼ ከሷ ጋር ተቀራርቤ አሪፍ ህይወት እየኖርኩ ከሷ ደግሞ እሷ ልጅ ሰጠኛለች ማለት አርግዛለች ማለት ነው። አማርኛው ነው ችግር የለው። አርግዛለችና በሱ ደግሞ በጣም ደስተኛ ነኝ። ፈጣሪ እየመሰገንኩ ነው እስካሁን። በጣም ደስ ይላል። አንቺስ እንትናገሪው? ያው እሱ እንዳለው ነው እና ያው እኔም በጣም ደስተኛ ነኝ። ልጅ ደግሞ አንተ አቀዳህ የሚመጣበት ነገር አይደለም አለ። ስንት ሰው ስንት ያቀዳል ልጅ የማይሰጠውም አለና ያው በጣም እድለኞች ነን ብዬ አስባለሁ በዚህ አጋጣሚና እኔ የምፈልገው የሆነ ጦርነቱ ምናምን ረስቶ ያለፈውን ነገር ረስቶ ቢያንስ እሱ ተጎድቷል። እኔ ራሱ ሻርብት ያሳለፍኩትን ህይወት ትንሽ አንዳንዴ ከአይምሮዬ ለማስወጣት ይከብደኛል። ብዙ ነገር አልፈዋል። ትምህርታችንም ሳይስተካከል የቀረው በጦርነት ነው። በቃ ሁሉ አልፎ የልጅ አባትና እናት ልንሆን ነውና በቃ በጣም ደስ ይላል። ለልጆቻችን ጥሩ ነገር እየነገርን በጦርነቱ እንደዚህ ይሄ ክፉ ነው ይሄ ደግ ነው ከማለት ደጉን ብቻ እያወራን ልጆቻችንን ሁሉንም ብሄር ወደው እንዲያድጉ ነው የምፈልገው ነው ማለት ነው። እና ደስ የሚል ነገር ነው። ይሄ ሁሉ ነገር ስለተፈጠረ ጦርነቱን ረስቶ ደስተኛ ይሆናል ብዬ አስባለሁ። የልቡን ባላቅም በጣም ነው ደስ ይለው ማለት እኛ እናውቀዋለን። እንደ ትግራይ ያለፍነው ፐርሰናሊ በትግራይ ወገን ስለሆንኩኝ እኔ እንደ ትግራይ ያለፍነው ነገር እናውቀዋለን። ታጋዮቻችን ስንት መስዋዕትነት ከፍለዋል፣ ጉዳትም ደርሶባቸዋል። አሁን ከዚህ ሁሉ ወጥተው ደግሞ እንደ ተጋሩ የኛ ታጋዮች ትዳር ሲመሰርቱ ልጅ ሲወልዱ ወደ ቁም ነገር ሲደርሱ በጣም ነው ምን ደሰተው እንደ ህዝብ ማለት ነውና ምስግናም ያካል እሱ ነው የትግራይ ልጅ ስለሆነ በጣም ታሪኩም ስለምናውቀው ብዙ ሰው ስለሚወደው ይሄን ነገር ከሰማ ህዝቡም በጣም እንደሚደሰት እናውቃለንና ያው ተመልካችም እንደምትሰሙት ነው ያው ከናንተ ጋር ከጎናችሁ እንደሚሆን ባለሙሉ እምነት ነኝ። ስም አውጥታችኋል ወይ? አሁን የሚወለደው ወንድ ከሆነ ወይ ሴት ከሆነ እዚህ ነው ስያሜ የሚሰጠው ብላችሁ አስባችኋል ወይ? እስቲ ያንቺ ንገሪ። ያው ማለት ስለ ጾታው አይታወቅም፣ ብቻ ብዙ ጊዜ እናወራበታለን ገና ድሮ ጀምረን የሆነ እኔና እሱ ቢያንስ በጦርነቱ ስላለን የሆነ ወይ እሱ አዳልታ ነው ወይ እሱ ይሄን ወገን መርጦ ነው ከሚባል ልጃችን ግን ንጹህ ነው
ጦርነት አያውቅም። ምናልባት ወደፊት ካልመጣ አሁን ላይ ምንም ይዞ የሚወጣው ነገር የለም። ልቡ ንጹህ ነው፣ ከእግዚአብሔር የሚመጣ ልጅ ነውና እርቅ ብለናል። ምናልባት ሁለቱም ብሔር የተጣላውን ብሔር እንደዚህ ስል ብዙ ሰው ከትግራይ ብቻ ነው ወይ ልጃችሁ የሚያስታርቀው አይነት ጥያቄ አለ ቤት ምናምን ሆነን ግን ያው በሰሜኑ ጦርነት አማራና ትግራይ ነው ቂም የተያያዘው። ሌላው ብሔር የለበትም። ትግራይ ከሁሉም ጋር ሰላም ነች። ከአማራ ጎረቤት ስለሆነ በባህልም ጉርብትናም አለው። ከሌላው ብሔርም ጋር የኔ ጥል አልተፈጠረም። ከአማራ ህዝብ ጋር ነውና ቢያንስ አድጎ ለሁለቱም ህዝብ መከታ ሆኖ ሁለቱ ህዝብ ቢጣላ እኮ ሁለቱንም ነኝ ሁለቱንም መጉዳት አልፈልግም የሚል ልጅ ነው የምፈልገው እኔ ማለት ነው። እና በዚህ አጋጣሚ እርቅ ምስግና ተብሏል። ያው እርቅ ምስግና ሴት ቢሆንም ወንድ ብትሆንም ለሁለቱም ይሆናል። እርቅ ምስግና ተስማምታል። አንተም ተስማምቻለሁ። እርቂ ምስግና የሚባል ስም አብታችኋል ማለት ነው። ያው አምላክም ሙሉ ጤናውን ጠብቆ ያው ልጃችሁን የሚያሳቅፍ ያርግላችሁ። አሜን። ያው አሁን እንዴት ነው ከትግራዋይ በፍቅር አንተማም በፍቅር በተማኝነት ማንተማምና ከትግራዋይ ጋር ፍቅር እንዴት አየሽ? በጣም ደስ የሚለው የትግርኛ ቋንቋ የፍቅር አገላለጽ ትንሽ ሰማለሁ እኮ ያው ይሄን ያለች ሁሉንም ሰማለሁ። አንዳንዱን ሰማለሁ አንዳንዱን ሲከብደኝ ጠይቃለሁ ቤት ምናምንና ያው ማህበራዊ ህይወት ላይ ብዙም አላደኩበትም ብያለሁ ቅድምና ያው ቤት ስገባ ምህት ያለች እና ያው ተጸጋ አለሙ ትባላለች። እንዳጋጣሚ ሆኖ ስማችን የትግሬ ነው ሁለታችንም። እኔም ፍጹም እሷም ጸጋና ያው የእናትነትን ቦታ ሸፍና እሷም ብዙ ተጎድታ አሁን የፋርማሲ ተማሪ ነች። ደብረ ብርሃን ነው የምትማረውና ያው ቤት ስትገባ እሷም እኔ ቤት ስገባ ሰው ትወጣለች ክላስ በፈረቃ ነው እኛ ጋር ከሰዓት የጧት የሚባል ነገር አለና ያው በአባታችን በጣም ደስተኛ ነን። ግን ደግሞ ሺ ጊዜ ያበላ ያጠጣ ምን ደስተኛ ቢያረግ ሙሉ ያልሆነ ቤተሰብና የሆነ ቤተሰብ አንድ አይደለም እና በቃ እዚህ ምስግና እናትና አባትን ሳይ ምናምን ወንድሞቹ ምን ያልተበታተነ ቤተሰብ ከአንድ የተወለዱ ልጆች እና በቃ እዚህ ቤተሰብ ላይ በመግባቴ እኔ በጣም ነው ደስ የሚለኝ። ፍቅራቸውም ናቸው በጣም ነው ደስ የሚለው። ምስግናስ ፍቅር ላይ ትሪት ያደርጋል እንዴት ነው? ጎበዝ ምስግና ምንድነው የሚልሽ በትግርኛ የፍቅር ቃላት ሲገልጽልሽ ምንድነው የሚልሽ? ያው ብዙም አይደለም የሆነ የፍቅራኪ ምናምን አይነት ነገር የፍቅራካ ለወንድ ነው እና ብዙ ጊዜ አፕሊኬሽን አውርጄ በስልኬ እንጻጻፋለን። ትግርኛ እኮ አሊዝም እንጂ በቃ አይደል ምንድነው የምትይው እሱ የፍቅራካ እሱ ምንድነው የሚለው? ሌላስ ምን ቃል አውቀሻል? ሌላ ወድሻለሁ የሚለው ቃል ባፌ ለመያዝ ትንሽ ይከብደኛል። እስቲ ሞክሪው። ይፈትወካ ነው እንደዛ እና ትንሽ ይከብዳል። ለዛም አሁን ነው የለመድኩት እንጂ ወደ ይፈወትካ ነገር ይዘባረቃልና በዛ አጋጣሚ ያው በአፕሊኬሽን ምናምን ሰው እሱ ያስተዋውቀኝ ሴቶች ጓደኞች እየጠየቁና ብዙ እናወራለን እኮ ቴክስት ምናምን ግን እንትን ለማለት በቃሌ ለመያዝ ትንሽ ይከብደኛል። ፍርሃትም ስላለ ያው ጓደኞቹም ሳወራ አንዳንድ ይስቋሉ እና አይ ድፍረት ነው ዋናው። አንቺም ትራይ አርጊ። ያው በቀጣይ ፕሮግራም ያው ወልዳችሁ ፕሮግራም እንሰራለን። ያው ቃል እንገባለን ለተመልካቾቻችን በፊት ማለት ነውና ስንመጣ ግን በትግርኛ ነው ማድረግሽ። እኔ አልቸገርም አማርኛ ለማውራት እየተቸገርኩኝ ነው። እኔ በፐርሰናሊ በትግርኛ ስለማወራ በአብዛኛው ጊዜ የረሳሁት ነው ቋንቋውና ለቀጣይ ግን አሳይመንት አንተም ሆን ብለህ ትግርኛ ትሬን አርጋት። የቀጣይ ፕሮግራማችን በትግርኛ ነው የምጠይቅሽ። እሺ አደራ። ችግር የለም። ኦኬ። እና ምስግናስ ወደ አንተ ስመጣ እንዴት ነው ፍቅር እየሰጣት ያለው? ላንተ ብላ ከጎረቤት ክልል መጣ ወደዚህ ካንተ ጋር ነው ያለችውና እንዴት የተንከባከብካት ነው? ያው ባህላችን ሰው ተቀባይ ነው። ህዝቡ ወደ ብትሄድ ወደ ከተማ ብትንቀሳቀስ ሁሉም በፍቅር ነው የሚንከባከባት። ግን የበለጠ ደግሞ የፍቅር እንክብካቤ የሚባል ነገር አለና እንዴት ነው የተንከባከብካት ያለው? በርግጥ እሷ ለኔ በጣም ትልቅ መስዋዕት ከፍላለች። ገና በአካል ሳታውቀኝ ምንም ሳትል እንትን ገና ሳታየኝ በታረካይታ በስልክ ተዋውቀን ብላ ብዙ ነገር አርጋለች። አይደለም ወደዚህ መምጣት ትልቅ ነገር ነውና በሳት መጣም ብዙ መስዋዕት ከፍላለች። እሷ ለሷ ያለኝ ክብርና እንትን ፍቅር በጣም ክብር አለኝ። ደግሞ እሷ ለሷ ያለኝ እንክብካቤ ማለት በአቅሜ
በአቅሜ ያረኩ ነው ማለት ያ በልባም ትፈልጎም ባላርግላት ባላውቆም ማለት በአቅሜ የሞከርክ ነው ለሷን ሃፒ ለማድረግ አዎ ለሷ ለማስደሰት ምኞትህ ምንድነው ለቀጣይማ በቃ ማለት ከዚህ ያለሁበት እንትና ደስታ የበለጠ ወልጄ ከሷ እየሰራሁ እየተለወጥኩ በቃ ወልደን ተዛምደን በቃ ደስ ሀገሩም ሰላም ሆነ ፍቅር ነው ምኞቴ በቃ በጣም ደስ ብሎኛል። አሁንም ድጋሜ ያው እንደምገልጽላችሁ እንደዚህ ታሪክ ደርሳችሁ ስናይ በጣም ነው ደስ የሚለው። አሁንም ፈጣሪ ባርኮላችሁ ልጃችሁን የሚያሳቅፍ ያርጋችሁ። ብዙም ሰውም ደስ እንደሚለው አልጠራጠርም። እንደዚህ ወደ ቁም ነገር ስትደርሱ በጣም ደስ የሚያሰኝ ነውና ደስ ብሎናል። የምታሳልፉት መልእክት ካለ ለህዝባችሁ፣ አንቺም ለአማራ ህዝብ፣ ለትግራይም እንደዛው አንተም እንደዛ መልእክት ካላችሁ መሳለፍ ትችላላችሁ። ያው መጀመሪያ እዚህ ያደረሰን ፈጣሪን አመሰግናለሁ። በዚህ አጋጣሚ አባቴንም እናቴንም ቤተሰቦቼንም ታላቅ እህቴንም አመሰግናለሁ እና ሳልናገር ማለፍ ማልፈልገው ነገር በቃ የትግራይ ህዝብ ባለውለታዬ ነው በጣም እና ትግራይን አመሰግናለሁ። የሮማናት ሰፈር ልጆች እና ለሀገሬ ሰዎች ምንም ማስተላልፈው እንደሚወራው አይደለም። በፈለጉ ሰዓት ትግራይ ክልል መጥተው አይተው መመለስ ይችላሉ። ህዝቡ ገዳይ ቢሆን ኖሮ እስካሁን በህይወት አልቆይም ነበር እና እኔ በፍቅር ነው ያለሁት። ካደኩበት ማህበረሰብ የተለየ ፍቅር ነው የሰጠኝ ማህበረሰቡና የሚወራው ሁሉ ምንም የማይጠቅም ወሬ ነው፣ የማያስፈልግ ወሬ ነውና እንደኔ ደግሞ ከትግራዋይ ጋር ፍቅር መጀመር የሚፈልግ ካለ ክፍት ነው። ምንም የሚያስፈራ ነገር የለም። አዎ ምንም የሚያስፈራ ነገር የለም፣ የሚያስደነግጥ ነገር የለም። ያው በቃ ለስንት ዘመን ደግሞ ብዙ ታሪክ ያለን ህዝቦች ነን ሁለታችንም። ትግራይ ብትደነግጥ አማራ ነች የምትደርሰው፣ አማራ ቢደነግጥ ትግራይ ነው የሚደርሰው። የክልላችን መለየት ነው እንጂ ሁለታችንም ሰሜን ነን እና ምንም ችግር የለውም፣ የሚያስፈራ ነገር የለም። እና ያው ፍቅር እንትን የምትሉ ካላችሁ ምንም የሚያስፈራ ነገር የለም። አዎ ያው ገና ስትገባ ጀምሮ እዚህ እኔ በቃ ገና ከፕሌን ሲወርድ ጀምሮ በቃ ሰው ከኤርፖርት ጀምሮ አማርኛ ነው የምችለው ምናምን ስትል ምንም በቃ የሚያቀያይም ነገር የለም። በዚህ ግቢ በዚህ ውጪ ምናምን ይላል ሰው፣ ምንም እንትን የሚል ነገር የለም። ያው አንዳንድ አማርኛ ሰው አንዳንድ የሚደነግጥ ሰው አለ ከተማ ውስጥ ምናምን በቃ የሚስቅም ሰው አለ ምናምን፣ ግን ከፍቅር ነው። ያው ክልሉ ስለሆነ አማራ ክልል ላይ ትግርኛ ብታወራ ምናምን ሊገርመኝ ይችላል እንዴት መጣ ምናምን በሚለው ነገርና ምንም እዚህ ያለው ፍቅር ነው በጣምና ያው የኛም ሀገር ሰው ደግሞ ወደ ትግራይ እየመጣችሁ ጎኙ፣ ስራም ካለ ስሩ፣ የምትጋቡም ካላችሁ ተጋቡ ነው። ያው መስራትም የሚፈልግ ትግራይን ደግሞ በጣም ብዙ ሰው ይወዳታል እና መጥቶ ማየት የሚፈልግ ካለ ችግር የለውም። ያው ምንም ነገር የለም። ያለፈውን ጦርነት ረስተን ፍቅር ብንሆን ብዙ እናተርፋለን ከጦርነት። ያው እነ ምስግናን የመሳሰሉ ልጆች እግራቸው እየተጎዳ እጃቸውን እያጡ አካላቸው እየጎደለ ሀገር ተስፋን እያጣች እኛም ታዳጊዎች ነንና ብዙ ተስፋችንን እያጣን ከምንሄድ በፍቅር ብዙ ታተርፋለህ። በጦርነት ግን ምንም ስንት የትግራይ እናት ስንት የአማራ እናት ቁስል ላይ ናቸው። አሁንም ድረስ የማይረሳ ቁስል አለ። ያው ያልወለደ አያውቀውም ይባላልና የወለደ ግን ብዙ ሰው ያውቃል እና የወለደች እናት የተከፋ ሰው ላይ ተለያለች፣ ውስጧ ይለያል። የተጎዳ ሰው ተለያለችና ብዙ ቁስል አለ ሁለታችንም ላይና መታረቅ ጥሩ ነው ላለው ነው። በጣም አሪፍ መልእክት ነው ያስተላለፍሽው። ምስግና ወደ አንተ ድል ስጥ። እኔም በዛቱ ማለት እሷ ብትገልጸው ማለት እኔም ምኞቴ ከአማራ ክልል ያደረጉልኝ ውለታ ለኔ እዚህ ላይ መሐመድ ያደረገልኝ ውለታ ማለት አረሳውምና ህዝቡም ውጭ ያለው እዚህ ያለው አማራና ተጋሩ ህዝቡም ብዙ ድጋፍ አድርገዋልና በጣም እንትን እየደወሉም አይዞህ ምናምን የሚትሉ የነበራችሁ በጣም ወዳችኋለሁ። ለሰላም ለሀገራችን ሰላም ይሁንልን። ስለ ሰላም እናገር ሰላም ይሁንልን። ብዛቱም ማለት እሷ ብትናገሩም በቃ እንደምታያት ነው። በቃ መቀሌ እንደዚህ ናት። ትግራይ ክልል የፍቅር የሰላም ሀገር ናትና ሁላችንም ስለ ሰላም እንደዚህ አይነት
እንፍጠር እኛም እንዳለው በጣም ደስ የሚል ወዳችኋለሁ። ውጭም እዚህም ያላችሁ አማራ ሆን ተጋሩ ተወላጅ በጣም ወዳችኋለሁ። ሰላም ይሁንልን። በጣም ደስ የሚል መልእክት ነው ያስተላለፋችሁት። ፕሮግራሙ ከመዝጋቴ በፊት ግን አንድ ቻሌንጅ ልስጣችሁ። ከዚህ በፊት ያልገለጽክላት ወይ ደግሞ አይገለጽክላትም ሊሆን ይችላል የፍቅርና እስቲ እንደምታፈቅራት ለሷ ያለ ፍቅር ግለጽላት እዚህ ሚዲያ ላይ። ለሷ ያለ ፍቅርና በጣም ማለት ከልቤ በጣም ለሷ ንገራት። በጣም እንደማፈቅርሽ አንድ ብቻ እስቲ አርዝመህ ንገራት በደንብ። በጣም እንደማፈቅርሽ በጣም እንደምወድሽ በቃ ለኔ አንቺ ዓለሜ ነሽ። እሺ ግን በዛች እንደዛ ነው አማርኛ ግጥም አረጋት። እሺ ኦኬ። አንቺ ደግሞ በትግርኛ ለሱ ሙሉ ያለ አማርኛ ሳትቀላቀይ በትግርኛ ሞክሪ። ሞክር ምትችል አልችልም። እንዴት አድርጌ ነግረዋለሁ? ምን ብለሽ ሞክር። ግን በአማርኛ ካልከኝ ልናገር እንጂ ያው እዚህ ብዙ አልቆየውም። ባለፈው አብዛኛውን ጊዜ እስር ቤት ነው ያሳለፍኩት እና ቋንቋ ለመልመድ ባይሆን በቀጣይ ስንገናኝ ቃል ገባለሁ ሁሉንም ለመግለጽና ያው ለሱም ብቻ ሳይሆን ብዙ ቲዴፎች አሉ ምናልባት ተጎድተው ሳይኳቸው የተጎዳ ግን ቀንደኔ አባት እኔን የመሰለች ልጅ አስተምረው አሳድገው ወልደው መኖር ይችላሉ። የሰው ልጅ ካካሉ ቢጎል ምንም ማለት አይደለም። ከጭንቅላት ስትጎል ነው መጥፎ አስተሳሰብ መጥፎ ሲሆን ነው እንዴ አስተሳሰብ ድሃ ስትሆን ነው እንጂ መጥፎ አካል ቢጎል ምንም ማለት አይደለም። እና የኔም አባት ለምስግና አራያ መሆን የሚችል አባት ነው። እኛን አሳድጓልና ያው ለታችንም በጣም ነው የተፈተነው። ወርቅ ራሱ በሳት ተፈትኖ ስታጌጥበት በጣም ነው የሚያምረው። እና በየትኛውም ፈተና አልተለየኸኝም። አመሰግናለሁ። በቃ እኔም በጣም ነው ማፈቅርህ። በጣም ደስ ይላል። አሁንም ደግሜ ያው እንግዳ ስለሆናችሁ በጣም ነው የማመሰግነው። ለእናንተም እናመሰግናለን። ባርከስ ኩራ ተመልከትና ምስግና ተጋዳላይ ምስግና ኸሙን ምስ በዓል ተገዙ ነበረ ነፃነት እዚ መስል ነይሩ ብጣዕሚ ደስ ልብል በናይ ሓንቲ ጌጋ ስልኪ ኣብዚ ኩሉ መንገዲ ህይወት በፂሖሎሞ ያው አምላኽ ተልዎ ደሞ ኩሉ ነገር ዘይኸውን የለን አካል እሱ ደማ ምስግና ምስ በዓል ተገዙ ቀጻል ደሞ አምላኽ ባሪኹ ውላድ አሕቂፉ ምስ ደቁ ናኹምና ተመልከትና ክነብፅሕና ማለት እዩ። ብዙሕም ተማርኹምሉ ንኣምኒና ንሓውና ምስግና ከምኡውን ንዛ ሓፍትና ደሞ እቲ ሓዳር ጠንኪሩ ናብ ፅቡቕ ነገር ንኽበፅሕ ያው ከምዛ ዓንተውሉ ገለፅኽዎ ምስግና ያው ናይ ብረታ ብረት ሞያ ለለዎ ኣብኡ እናሰርሐ ዝርከብ እዩ። ተሓጊዝናዮ ደሞ ዓርሱ ክኢሉ ናይ ባዕሉ ገዛ ፈልዩ ምስ በዓል ተገዙ ከምኡውን ኣብ ቀረባ እዋን እውን ኣምላኽ ባሪኹ ተባሪኽዎም ደሞ እቲ ውላድ ተወሊዱ ናብ ናይ ዓለም ህይወት ንኽመስርቱ ዝከኣልኩሞ ተወሰነ ሓገዝ ንኽትገብረሎም እሞ نخطنكرو ያው እዚ ታሪክ እዚ ናይ ምስግና ከሉ ኹም ተፈልጥዎ ያው ናዝ በጽሕልና ለሎሞ እሽካዕ እዚ ተበጽሑ ደሞ ተወሰነ ተሓገዝ ተገርናል ደሞ እትለለዎ ሞያ በባዕሉ ብረታ ውጪ ክኾን ይኽእል ተፈላለየ ስራሕ ክሰርሕ ይኽእል እዩ። እዚ ጌርና ማለት ደሞ እቲ ፍቅራዊ ህይወቶም እቲ ሓዳርም ደሞ ናብ ጽቡቕ ልሸጋገረሉ ናብ ጽቡቕ ምዕራፍ ለኸደሉ ልወጠሉ ስለዝኸውን እኹል ሓገዝ ክትገብርሎም ብትሕትና ሕትት ማለት እዩ። ክትረኽብዎም ከምኡውን ክትሕግዝዎም ትደሊ ደሞ ኣብ ስክሪን ስልክ ቁፅሪ ከምኡውን ባንክ ኣካውንት ከቐመጠልኩም እየ ብኡ ክትረኽብዎም ትኽእሉ ኢኹም። أو قد صالي بخالي قاشا أشكال نراخب لحن قلبي حياته فوق حياته فوق